ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ በየጊዜው የማስተላልፋቸውን መልእክት ሳትሰለቹ ለምትከታተሉና ይህንን በሆነ አጋጣሚ ለምታዩ በሙሉ በያላችሁበት የዓለም ክፍል በያለንበት የዓለም ክፍል ሰላም ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱ፣ ርኅራኄው፣ በረከቱና ዘላለማዊ ፍቅሩ አያልቅምና የትኛውንም ነገር ስንጀምር በእግዚአብሔር እንጀምር። በእግዚአብሔር የጀመር ነው እግዚአብሔር እግር ስር ተንበርክከን የጠየቅ ነው። የትኛውም ነገር የሚበጀን ከሆነ ከኛ ጋር ይኖራል፣ የማይበጀን ከሆነ ደግሞ ከኛ ጋር አይኖርም። ዛሬ የሌለኝ የማያስፈልገኝ ነው የሚል አንድ በጣም የምወደው አገላለጽ አለ። ዛሬ የሌለኝ የማያስፈልገኝ ነው፣ ቢያስፈልገኝ በቅንነት በመልካምነት ከተራመድኩ እግዚአብሔር ከበጎ ያጎድለን። በነገራችን ላይ ሰዎች እግዚአብሔር ምን ነው ፈተንከኝ ይላሉ። በምንም ተአምር እግዚአብሔር ሰውን በክፉ አይፈትንም። እያንዳንዱ በገዛ ኃጢአቱ በገዛ ምኞቱ ሲሳብና ሲታለል ይፈተናል እንጂ እግዚአብሔር አምላካችን ሰማይንና ምድርን የሚታየውና የማይታየውን የፈጠረ አምላክ ከኛ ጋር ወርዶ ወደኛ ጋር ፈተና አይገባም። በዘላለም እቅድ ውስጥ ነው ያለነው። ነገር ግን ለተፈጠርንለት ዓላማ መኖር ሲያቅተን እንቸገራለን። ይሁንና ዛሬ ጥያቄና መልስ እስከምታነሱ ድረስ ወይም ደግሞ እስከሚነሳልኝ ድረስ ኢዮብን ነው መመልከት የፈለኩት። እንደ መግቢያ ስለ ኢዮብ ታሪክ ስትመለከቱ ብዙ ነገር እንማራለን። ኢዮብ ቅን ነው። ኢዮብ ደግ ነው። ኢዮብ መልካም ሰው ነው። ብዙ ለእግዚአብሔር የሚመቹ ነገሮችን ያደርጋል። ምናልባትም በዛ ዘመን ካሉ ሰዎች መካከል የተሻለው ሆኖ እግዚአብሔር ፊት የታየው ኢዮብ ነው። ይህ እግዚአብሔር ኢዮብን ስለሚሰማው አንድ ነገር ቀና። ሰይጣን የሰይጣን ሐሳብ በሰዎች ውስጥ ካስተናገር ነው ይሄዳል እና ቀና። ከዛ በኋላ ከእግዚአብሔር ጋር አንተ እኮ ይሄን ስላሟላህለት እንዲህ ስላደረክለት ነው የሚያመሰግንህ። ተመልከቱ፣ ሰዎች በተራራም ይሁን በሸለቆ ውስጥ በመውጣትም ይሁን በመውረድ ህይወት ሁልጊዜ አልጋ ባልጋ አይደለችም። በአንዱ ቢሞላልን በሌላው ነገር ላይ ሞላልን ይችላል። በአንዱ ቢሳካልን በሌላው ላይ ይሳካልን ይችላል። ሰው የተሟላ ነገር የለውም እና እሱ እኮ አንተን የሚወድህ አለ ሰይጣን ከእግዚአብሔር ጋር እኛን ለማስተማር ነው። በትውልድ ውስጥ በቅዱስ መጽሐፍ ላይም የተቀመጠው የሚወድህ ሁሉን ነገር ስላደረክለት ነው የሚል ነገር መጣ። ስለዚህ ምንድነው ያደረገው? ንብረቱን አወደመበት። ሰይጣን ተፈቀደለት፣ አወደመ። ኢዮብ ከጽናቱ ንቅንቅ ልጆቹን የሚያክል ነገር ወሰደበት። ፍንክች ያባቢላው ልጅ ኢዮብ እግዚአብሔርን ማመስገኑን ቀጠለ። አይ የሚያመሰግንህ እኮ እሱን ስላልነካኸው ነው። እነዚህ ሁሉ ትርፍ ናቸው፣ ከሱ ውጪ ናቸው። ንብረቱም ልጆቹም የተለያዩ ከሱ ውጪ ናቸው አለው። እንግዲያው አለው እግዚአብሔር ነፍሱን ብቻ እንድትነካ አልፈቅድልህም፣ ከዚህ ውጪ ግን የፈለከውን አድርግ አለው። ከራስ ጸጉሩ እስከ እግር ጥፍሩ ድረስ ሰይጣን በትል መታው። ትንሽ እንኳን የሚያሳክክ ነገር ሲያጋጥመን እናስበው። በጣም የሚያሳክክ የሚበሉ ትሎች መጡ። በገል ለማራገፍ እየሞከረ ከስር እንደገና ይወጣሉ። ሊያራግፍ ሲሞክር ይወጣሉ። ኢዮብ በጣም ተፈተነ። ሌላ ቀርቶ አካሉ የሚላት የሚወዳት የሚያፈቅራት አብራው መከራውንም ምኑንም የተካፈለች ሐዘኑንም ምኑንም የተቀበለች ግማሽ አካል ሳይሆን ሙሉ አካል ነው ማደርገው ባለቤቱ ጭምር ምን አለችው? ሚስቱ እንዲህ ከምትሰቃይ እንዲህ ከምትሆን እግዚአብሔርን ሰድበህ ሙት አለችው። ይልቁኑ አንቺ ከሰነፎቹ ሴቶች እንዳንዱ ተናገርሽ። እግዚአብሔር መልካምን እንደሰጠን ሁሉ ክፉ ነገር ሲመጣ አንቀበልምን? መልካሙን አመስግነን እንደተቀበልን ክፉም ለበጎ ነው እንጂ ለመጥፋት አይመጣምና በእግዚአብሔር ለታመኑ እንጂ በእግዚአብሔር ላልታመነ አይደለም። በእግዚአብሔር ለታመኑ በቃሉ መሰረት ለሚሄዱ ክፉ ቢያጋጥማቸው እንኳን ነገ የተሻለ ቀን ነው። ሌላ ቀርቶ ቴማናዊው ኤልፋዝ፣ ሹሃዊው በልዳዶስና ነአማታዊው ሶፋር በዓለም ኃጢአት የጨቀዩና የዘቀጡ የወረዱ ጓደኞቹ እንኳን መተው የሆነ ነገር ብታረግ ነው አንተ እንዲሆንከው። ተመልከቱ፣ ሰው በሰው ቁስል እንጨት ይሰዳል። እናንተ የምትፈተኑት
እኛ የምንፈተነው በኃጢአት ከሌሎቹ የባሰን ስለሆንን አይደለም። ብዙ አይነት ነገሮች አሉ። የማናውቀው የእግዚአብሔር እቅድና ዓላማ አለ። ጭቃ ላይ ስንወድቅ፣ አፈር ላይ ስንወድቅ እመኑን በእግዚአብሔር መንገድ ከሄድን ክምር አፈር ዘግነን ልንነሳ ነው። መልካም ነገር ይዘን ልንነሳ ነው። ህይወት ከባድ ናት። ዛሬ እዚህ በነገራችን ላይ ከጠዋቱ 5 ሰዓት ነው። በዚህ ሀገር አቆጣጠር 11 ነው የሚባለው፣ ግን ከምሳ ሰዓት በፊት በኢትዮጵያ ቢሆን ከጠዋቱ 5 ሰዓት ነው። ቀኑ ሙሉ ዝናብ ነው ዛሬ። የሜቴሮሎጂ እዚህ ሀገር ያው ብዙም ስህተት የለውም። ቼክ አድርጌያለሁ። ቀኑን ሙሉ ዝናብ ይዘንባል። አሁንም ዲኤምቪ ኤሪያ ላይ ኃይለኛ የሆነ ዝናብ አለ። ወደ ኢዮብ ልመለስ። ኢዮብ ተመልከቱ፣ ጓደኞቹ ሲዘብቱበት በኃጢአት የጨቀዩት። አሁንም እናንተ ላይ ወንድሜ እህቴ፣ አንቺ በመልካምነት እየሄድሽ፣ አንተ በመልካምነት እየሄድክ፣ በጣም በርካቶች በክፋት እየሄዱ ስትወድቅ ዝቅ ያልክ ሲመስላቸው የዚህ ዓለም ነገር ሲጎድልብ ሰማያዊው አይደለም፣ የእግዚአብሔር መንገድ አይደለም፣ የእግዚአብሔር በረከት አይደለም፣ የዚህ ዓለም መንገድ ጎደለብ ብለው ሲያስቡ ብዙዎች ይርቁሃል። ግን ምንጊዜም የማይርቅህ የእግዚአብሔር አብ፣ የእግዚአብሔር ወልድና የእግዚአብሔር መንፈስ ቅዱስ ፍቅርና አንድነት፣ ህብረትና መስማማት ነው። እሱን ካመንክ እመነኝ ልትወድቂ ትችላለሽ። ነገር ግን ደግሞዋለሁ፣ የምንወድቀው ወርቅ ዘግነን ለመነሳት ነው። አፈር ላይ የምንወድቀው ከአፈር ውስጥ አይደል ወርቅ የሚገኘው። በደንብ አድርገን ልንኳል ነው። ወርቅ በእሳት እንዲፈተን ልንፈተን ነው። ከዛ በኋላ ተኩለን ልንወጣ ነው። ስለዚህ ጥያቄዎች ካሉ የትኛውንም አይነት ጥያቄ፣ የትኛውንም ማህበራዊ ሊሆን ይችላል፣ ምጣኔ ሀብታዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ህገ መንግስታዊ ሊሆን ይችላል፣ ወቅታዊ ሊሆን ይችላል። ጥያቄዎችን እዚህ ጋር የማቅረብ ሁኔታ አላችሁ። እንደ እግዚአብሔር ያለ ማንም የለም። እመኑ። አንዳንድ ጊዜ አንዳንድ ቦታዎች ላይ እንግዲህ ዝናብ ስላለ ነው መሰለኝ እዚህም ጋር ኔትወርክ በጣም ገርሞኛል እንትን ብሏል። በጣም አመሰግናለሁ ቢኒያም። ወፈር ያለ ነገር ያርጎ መምህር። ብርዱ ከባድ ነው። ትክክል ነው። በጣም ከባድ ብርድ ነበር በፊት በበረዶ ወቅት ላይ። አሁን ያለው አየር ግን በጣም ይገርማል። እጅግ የምወደው እዛ ቦሬ የምትባል ቦታ አለች። ቀዝቃዛ ቦታ ናትና እንዲህ ቀዝቃዛ አየር ይመቸኛል። በጣም የሞቀ አየር አልወድም። ሞቃት አየር የበለጠ ወዳለሁ፣ ግን በጣም የሞቀ ከሆነ አልወድም። አመሰግናለሁ። አጋጣሚ ከነቴራም አላረኩም። በትክክል መደረብ አለብኝ። ደቦጭ እንዴት አደርክ ጀግናዬ ብለኸኛል። እጅግ በጣም ወንድሜ፣ ሁልጊዜም አትለየኝ። እግዚአብሔር ይመስገን በጣም ሰላም አድሬያለሁ። ደስ የሚል ነው። ተባረክ መምህር ማቴዎስ፣ እጅግ በጣም አመሰግናለሁ። ጥያቄ ቢኖርም ደስ ይለኛል። መምህር እንኳን ደህና መጡ የሚለውንም ሁልጊዜ አብሬ ነኝ። መምህር ቅን ኢትዮጵያዊ መምህር ነህና እግዚአብሔር ካንተ ጋር ይሁን። አያሌው በላይነህ፣ እጅግ በጣም አመሰግናለሁ አያሌው። ሜሮን አለማየሁ እንቁ ሰው ትላለች። እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርሽ። ዮሐንስ አይፎክሩ እንኳን ደህና መጣ ወንድማችን። እንግዲህ ሁልጊዜም እዚሁ ነኝ፣ በየቀኑ አለሁኝ። ያው ቪዲዮቼን ከተወሰነ ከግብረ መልስ በኋላ ማነሳበት ሁኔታ ስላለ ነው እንጂ አለው። ወርቁ ውለታው ሰው ይላል፣ ጥያቄ የለም። እንግዲህ ሰው ትልቁ ነገር አፈጣጠሩ ይለያል። ይገርማችኋል፣ ሰው አፈጣጠራችን ይለያል። ዛሬ እንደገና ልድገመው ከላይ እስከታች በደንብ አድርጋችሁ ከተመለከታችሁ በዚህ ዓለም በዚህ ፍጥረተ ዓለም ከሚታዩ ከምናውቃቸው ውስጥ ሰው ይከብራል። እግዚአብሔር ሰውን እንዴት አድርጎ ወዶ እንደፈጠረ በጣም ይገርማችኋል። 86 ቢሊዮን ነርቭ ሴል ከ100 ትሪሊየን ሲናፕሲስ ጋር የተያዙ ይህንን ያህል ግዙፍ አንጎል ኖሮን አጭር ፊት፣ ረዝሞ እንዳንቸገር፣ ረዝሞ ሞኝ እንዳንሆን፣ ረዝሞ ነሆለል እንዳንሆን በሚገርም 86 ቢሊዮን ነርቭ ሴል ከ100 ሲናፕሲስ ጋር ከ100 ትሪሊየን 86 ቢሊዮን የነርቭ አውታሮች ከ100 ትሪሊየን ሲናፕሲስ ጋር የተገናኙ አረገና አይናችንን እዚህ ፊት ለፊት አመጣ። እንደ አህያ እዚህ ጋር ቢሆን ኖሮ ሩቅ አናይም ነበር። አህያውን አይኑ ግብዳ ነው፣ ሩቅ አይም። ጆሮ ግብዳ ነው፣ ሩቅ አይሰማም። እኛም ግን ጆሮአችን በልኩ እንዲሰማ ከ10 እስከ 10 ሺህ አካባቢ መስለኛ ፍሪኩዌንሲ እንድንሰማ ከዛ በኋላ በሚገርም ሁኔታ ውስጥ ፈጠረን። እያንዳንዱ ነገር አድርጎ የሚገርመው ከአንጎላችን ቀጥሎ አውራጣታችንን ጥያቄ እስክትጠይቁ ነው ትልቅ አድርጎ ፈጠረው። አውራጣታችን እንደዚህ ባይሰራ ኖሮ እስቲ የተለያየ ስራ አውራጣታችንን አስረን እንሞክር። በጣም 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 ከባድ ነው። ምንም ማድረግ አንችልም። እዚህ ላይ የከብት ኮቴ ብዙ ጊዜ ነው ማነሳው። የፈረስ ኮቴ የግመል እግር ቢገጥም ኖሮ ወይ የጦጣ ምንም አንሰራም ነበር። ድሮ ላይ ነበር የምንቀረው። ድሮ 7 ካት ነበር ምን ሆነው ፍራፍሬ ለቃሚ
አዳኝ እንስሳት የሚያድኑን በሰባት ካት ነበር ምን ነው። ግን አውራጣትን እንደውም አይዛክ ኒውተን አንዴ እንዲህ ብሏል ይባላል፣ የአውራጣት መኖር የእግዚአብሔርን መኖር ያመለክተኛል። እንግዲህ ሳይልም ብለዋል ሊሉ ይችላሉ፣ ግን እውነት ነው። ዘ ሎው ኦፍ ግራቪቲ ያወጣው ሰው። ከዛ የሚገርማችሁ እንዲህ ቢገተር ምንም አንሰራም ነበር። እጥፍጥፍ አደረገው። አይገርማችሁ? እዚህ ጋር ማጠፈው፣ እዚህ ጋር ማጠፈው፣ እዚህ ጋር እንደፈለገ እንዲሆን አደረገው እና ይገርመኛል። እንደገና በአራት እግራችን ቢያስኬደን ኖሮ ቀና ስንል ፍንግል ነበር ምንለው። ይገርማችኋል። መሬት ጠየቅኩኝ አርቲፊሻል ኢንተለጀንስ ላይ፣ አረ እንደው አርቲፊሻል ኢንተለጀንስ ሆይ እንዴት ሆና ነው እቺ መሬት የቆመችው ስለው ትንትን አድርጎ አንድም በዚህ አንድም በዚህ አንድም በዚህ ያለኝ። እንግዲህ በነገራችን ላይ አንድም ሁለትም ሶስትም አይባልም። አንደኛ ሁለተኛ በሉ እንጂ አንድም ሁለትም ሶስትም አይባልም። አንዳንድ የአማርኛ እንትኖችንም ያስተማርኩ ሄዳለሁ። አንድም በዚህ አንድምታ ነው ራሱ እያለ ነገረኝ እና ይገርመኛል። እኔ አሁን አንዳንዴ ጥያቄ እስከምታነሱ ድረስ ከዚህም ከዚያም የምለውን ፕሮግራም ነው አሁን የምጀምረው። አባቶቻችን ያላቸው ጥበብ ይገርመኛል። ከዓለም በፊት ስለ ከዋክብት እንቅስቃሴ፣ ስለ ፀሐይ፣ ስለ መሬት ብዙ ነገር ጽፈዋል እና ጽሁፍ ስጽፉ እኔ አሁን ብዙ ጊዜ ስጽፍ አይታችሁ እንደው እንጠነቀቃለሁና አንዳንዴ ስህተት ሲፈጠር ግዕዝ ላይ በጣም የተሻለ እውቀት ያላቸው እነ ጴጥሮስ አሸናፊ ከበደ በዚህ አጋጣሚ በጣም አደንቀዋለሁ። የቃላት ግድፈት ሲኖር አንድ ሁለት ጊዜ ልኮልኛል። ይሄ ነገር እኮ እንደዚህ ነው ብሎ። በነገራችን ላይ ድህነት ስንጽፋውን ድህነት ሀሌታ ውሃ በሚለው መስመር ሄደን ድህነት ስድስተኛው ሳድስ ላይ ድህነት ከጻፍን ያጣ የነጣ የቸገረው ማለት ነው። በአሃዙ ሀ ተርታ ከጻፍን ግን ድህነት መዳን፣ በእግዚአብሔር መባረክ፣ በእግዚአብሔር መፈወስ ነው። ሳለ በእሳቱ ሰ በላይ ባለችው በእሳቱ ሰ አንዳንዶቻችን እሳቱ ሰ ላይ ገባን ስለሚችል ነው። ከበ ያለችው እሳቱ ሰ ከጻፍን ሳለ ማለት ጉንፋን ይዞት ኮሮና ይዞት ሳለ ማለት ነው። በንጉሱ ሰ በሰራዊቱ ሰ በደርግ ጊዜ ንጉሱ ሰራዊቱ ሰላለ ማለት ሹካው ሰ ብለው ነበርና በሱ ሳለ ከጻፍን ደግሞ ስዕል ሳለ ተዋበ ማለት ነው። በነገራችን ላይ በደርግ ጊዜ ስል እና እግዚአብሔርን እንትን ስል አንድ ነገር ትዝ አለኝ። በደርግ ጊዜ ሰላምታ አንዴ እንዴት ተጀምሮ እንደነበር ታውቃላችሁ? በግድ እግዚአብሔር ይመስገን ማለት ተከለከለ። አያወዳደቃችን፣ አይ ክፋታችን እና ደርግ ብዙ ጥሩ ነገሮች አሉት፣ ብዙ መጥፎ ነገሮች አሉት። ለዚህ ነው እኔ ቀደሙ ነገስታትን በጣም ማደንቀውና እንደምን አደራችሁ ሲባል ትዝ ይላችኋል። በግራ እጅ ነው በቀኝ አይባልም። መፈክር በግራ ነው። ሌፍቲስት ናቸውና እንደምን አደራችሁ ሲሉ መምህራን በመራራው ትግላችን እናሸንፋለን፣ በተግባር ከኢሰፓኮ ጋር ወደፊት። መቼም እኔ ትውልድ ይሄን ታስታውሳላችሁ። ይገርመኛል። እንደምን አደራችሁ ለሚለው ነገር ምን አገናኘው? እንደምን አደራችሁ እንደው ሰላም አደረን ጥሩ ነበረ ወይም ደግሞ እንደምን አደራችሁ ሲባሉ ያደገኛ ህልም ይዞኝ ቅጥቃጤ ይዞኝ ተንበል ብዬ ተኝቼ እንዲህ ሰውን ነበር ይባላል። ሆን ብዬ ነው አማርኛ ተንበል ብዬ ምናምን የሚለውን ያመጣሁት። ቁንጠጦ ድረስ ወጥቶ ተውጀምጅሞ ወደቀም አለ። ደስ ይለኛል የአማርኛ የተለያዩ ቅላጼዎችና እንደምን አደራችሁ ሲባል እስቲ አስቡት መልሱን። በመራራው ትግላችን እናሸንፋለን፣ በተግባር ከኢሰፓኮ ጋር ወደፊት። አይገርምም? እና ድህነት ሳለ እንደገና አመትን በአልፋዋ ይሄ በበ ላይ ተቀጥሎ በሚመጣው በአልፋዋ ከጻፍን አመቴ የቤት አገልጋይ ኩሽና ውስጥ የምትሰራ ማለት ሲሆን በአይኑ አራተኛው ፊደል አመትን ከጻፍን ግን ዘመን ጊዜ ማለት ነውና እያንዳንዱ ያለው ትርጉም እኔ በጣም ይገርመኛል። አባቶቻችን ያቆዩት አቤት ብራና ፍቀው ቀለም በጥብጠው በብዕር አይደለም ብር እና ብዕር ይለያያል። በብር የተለያየ ነገሮችን አቆይተውናልና እስቲ ባካችሁ እንደው ካልጠፋ ጥያቄ ብዙ ነገር አደርጓችሁ ታሪክ ብቻ እኮ አይደለም የፈለጋችሁትን አልኩኝ ጠይቁኝ። የሚመለስ ከሆነ መልሳለሁ፣ የሚታለፍ ከሆነ አልፋለሁ አልኩ። እያያ ሲሳይ የዘመናችን ጀግና ረጅም እድሜ ይስጥልን። አመሰግናለሁ። ስንትና ስንት ጀግኖች እያሉ እንዲህ ስላከበርከኝ በጣም እግዚአብሔር ያክብርልኝ ወንድሜ። ሳቹስ ለማስተማር ሁሌም ማሰለች እናመሰግናለን። እውነት ነው። አሁን ለምሳሌ ዛሬ ዝናብ ስለሆነ አያሰራም እና ጥያቄዎች ቢኖሩ ሐሳቦች ቢኖሩ በደንብ አድርጌ ከእናንተ ጋራ እንትን ነበረ። ቢኒያም በትክክል ይላል። በጣም ነው ቢኒዬ የማመሰግነው። ዑመር መሐመድ አህመድ እድሜን ያርዝመው ታስፈልገናል ይላል። ዑመር ሙስሊም ትመስለኛለህ። አላህ ዘመንህን በሙሉ ይባርክልህ። አላህ ትልቅ ደረጃ ያደርስህ። ቤተሰቦችን ያንተ የሆነውን ሁሉ ይባርክ። ተባረክ። አላህ ይባርክህ። የነብዩ መሐመድ ተከታይ
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሯቸውን መልካም አስተምሮች በጣም አድርጌ አይቻቸዋለሁ። ቢኒያም አሁንም እኛ እንደበተሩት ይላል። እንግዲህ እነ ቢኒ እናንተ ናችሁ እየተሳተፋችሁ ያላችሁት። ለምን ጥያቄ እንደማይነሳ በጣም ከሚፈልገው በላይ ገርመኛል። እንግዲህ ስለ ሰው አፈጣጠር ለየት ያለን እንደሆነ እንደገና ደግሞ እግራችን ራሱ እንደ ከብቶች እንዲቀጥ አይደለም፣ ባይ ፔዳል ነው ሎኮሞሽናችን እንቅስቃሴያችንና የሰው ልጅ በጣም ይገርመኛል። እዚህ ቁጭ ብሎ በጣም በርካታ ነገሮችን ያስባል። ግን እንደው አንዳንድ ጊዜ እስቲ በቀን ውስጥ 10 ጥቅሶች ምርጥ ጥቅሶች እየፈለግን እናስባቸው። አቤት መሪዎቻችን ልብ ቢሰጣቸው ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው የሚለውን ቢቀበሉ። ሊፈናቀሉ አይፈልጉም፣ አያፈናቅሉ። በመልካም ቤት መኖር ይፈልጋሉ። ሰዎች በደሳሳ ጎጆ እንዳይኖሩ እንኳን አይከልክሏቸው። ከቦታ ቦታ በብዙ አጀብ በመሳሪያ ታጅበው ይሄዳሉ። ሰዎች ከቦታ ቦታ ሲንቀሳቀሱ በአውቶቡስ የሚታፈኑበት ነገር ከሹፌሮች አንደበት ላይ የምናያቸው ነገሮች በጣም ያሳዝነኛል። ብዙ ገጾች ነው ያለው። አቤት ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲያርጉላችሁ። ተመልከቱ፣ የምትወዱትን ሁሉ እኮ ነው፣ ግን ከሱ በብዙ እጥፍ ያነሱ ነገሮችን ለማድረግ አልቻለም። ቢሮ ሄዳችሁ የትኛውም ሰው ቢሮ መጉላላት አይፈልግም። የመንግስት ሰራተኞች፣ የተለያየ አይነት ቢሮ ውስጥ ያላችሁ ሰራተኞች ሰው መጥቶ ሲኮለኮል ስልክ ይዛችሁ የተለያየ ሙድ እዛው ያስተማራችሁ ያሳደጋችሁ ማህበረሰብ ላይ የምትይዙ እንደገና ምልጃ የምትፈልጉ ህንጻ ለመገንባት ምልጃ ነው፣ ጉቦ ነው። ቤት ለመስራት ጉቦ ነው። የራሳችሁ የሆነውን አገልግሎት ለማግኘት ጉቦ ነው። እና ምን ይሉኛል? አይ ደሞዝ ትንሽ ስለሆነ እኮ ነው። ኧረ አፈር ብሉ! ኧረ እውነት አፈር ብሉ! ደሞዝ ትንሽ ስለሆነ ነው ትላለህ? ካንተ ጎን የተመረቀ ካንተ የተሻለ የእውቀት ደረጃ ያለው ሰው ስራቶ በሊቢያ በረሃ አቋርጦ ሲሄድ እየሞተ በደቡብ አፍሪካ በኩል አቋርጦ ሲሄድ የአንበሳ ራት እየሆነ በተለያዩ አይነት ነገሮች መከራ ያየ ስራ አጥቶ ማስታወቂያ ጆሊባር ጋር 4 ኪሎ በፊት አሁን የት ጋር እንደሆነ አላውቅም፣ መገናኛ የተለያየ ቦታ እየዞረ ስራ ሲፈልግ አንተ ስራ አግኝተህ ቢሮ ተቀምጠህ አነሰኝ በሚል እናቶችን፣ አባቶችን፣ ወንድሞችና እህቶችን ትግጣለህ። የእውነት አፈር ቀድሞ ይጋጥ። እንዴት እንደሚያሳዝን ምን አይነት ስነ ምግባር ምን አይነት ኤቲክስ እንዳለ የምናስጨው። ነገ ተመለሱ። ሪከርድ ክፍላ ፋይል ደብቃ ብር ካልተሰጣት በየቦታው ላይ ፋይል አታወጣ እና መሬት አስተዳደሩ ገቢዎች ላይ የተመደበው ሰው ጉቦ ካልተሰጠው ግብር ይጭንበታል አንዱ ላይ እስከሚጎብጥና እስከሚወድቅ ድረስ። ጉቦ ከተሰጠው ደግሞ ለሀገር የሚሆነውን ግብር ቀንሶ የተናየት የማይሆን ነገር ጎን ለጎን ያሉ ሱቆች የተለያየ አይነት ግብር ይከፍላሉ። አቤት የሰው ልጅ ግፍ! አቤት የሰው ልጅ መጥፎነት! የትራፊክ ፖሊሶች እዚህ አሜሪካ ያለ ፖሊስ ባያችሁት ምንም አይነት የምትነጋገሩት ነገር የለም። ገንዘብ ሰጣለህ፣ ዋጋ አባትን ትከፍላታለህ። አታስበውም። they are highly disciplined። የሚመራ ህግ ነው። መብራት ስትስ ካገኘ፣ ከፍጥነት በላይ ስትሄድ ካገኘ፣ የተለያየ አይነት ነገር ስታረግ ካገኘ ህጉን ተከትሎ አርፈ ነው የምትቀመጠው። በነገራችን ላይ ሲመጣ ፖሊስ በቀጥታ እጅህን እዚህ ጋር አድርገህ በስነ ስርዓት እዚህ ጋር የፓርክ እንትን አድርገህ ከተቻለ አላርም ሃዛርድ ዳብርተህ ቁጭ ብለህ ጠብቀህ ከዛ በኋላ በስነ ስርዓት ከፍተህ ላንሳ ወይ ሬጂስትሬሽን አንጣ ይልሃል፣ ላይሰንስ አምጣ ይልሃል፣ ታሳያለህ። ከዛ በኋላ በስነ ስርዓት እንትን ጥፋትን ይነግርሃል። እዛ ጋር ሄዶ መኪና ውስጥ ቁጭ ይላል። አንተ ቁጭ እንዳልክ ይጽፋል። እሸሻለሁ ካልክ በፈለገ ፍጥነት አታመልጠውም። ምንም አይነት ድርድር የለም። የኛ ትራፊክ ፖሊሶች ግን መንገድ ላይ ቆማችሁ የናንተ ጓደኞች የሆኑ ስራጡ ያሉ የናንተ ጓደኞች የሆኑ ፖሊሶች እያሉ ምን እንደምታካክሉ በቃ ሰው ሲያያችሁ ራሱ እስኪታዘባችሁ። እንደው ቢያንስ ስፖርት ስሩ በልታችሁ። እንደው ሆድ እዚህ ጋር በፍጹም ወታደር እኮ አይመስሉም። በፍጹም የሆነ ነገር ነው የሚመስሉት። የሆነ አሻንጉሊት ይሄ ለልጆች መጫወቻ የተፈጠረ ከኋላ መቀመጫ ይሄንን የሚያክል የትልልቅ ሴቶችን እንትን መቀመጫ የሚያስንቅ ሲሄዱ ከኋላ እንዲህ የሚል ገገግ ሆድ እዚህ ጋር ጉንጭ እዚህ ጋር በቃ ምናምን የብዙ ሰዎች ስጋ እዚህ እናንተ ላይ
ሆዳችሁ ላይ እኔ ገርመኛል። ብዙ ትልልቅ ቦርጮችን ሳይ አንዳንድ በተፈጥሮ ቦርጫሞች አሉ፣ ግን ሳይ የብዙ ሰው ስጋ እዛ ላይ ተሰብስቦ ይታየኛል። ያንተ ያልሆነ ትርፍ በሽታና እባካችሁ በተቻለ አቅም እንደው ጥያቄ እስከሚመጣ ነው እንደዚህ አይነት ነገር የተለያዩ ነገሮች ማነሳው ባይዘው ይጠቅማል ከዚህም ከዛም እና እባካችሁ ቢሮ ስትመደቡ እናቶቻችሁን አታስለቅሱ። እኔ ቢሮ ሆኜ አይቼዋለሁ። የምክር ቤት ኃላፊ ሆኜ 10 የተለያዩ ኮሚቴዎች መራ ነበር። የህዝቡ ለቅሶ ይገርመኛል። እኔ ቢሮ የተነጠፈው ምንጣፍ ቢሮ ምን እንደሚያክል አትጠይቁኝ። እዚህ ጋር 2 ጸሐፊዎች አሉ። ከዛ እነሱን አልፌ ነው ቢሮ ውስጥ ምገባው። ቢሮ ስገባ አቤት ምንጣፉ። ከዛ በኋላ አሪፍ የሆነ ጠረጴዛ አለ፣ ማአት ወንበሮች አሉ፣ ስብሰባ መሰበስብበት። ከሌላ ጠረጴዛ ከፊት ለፊት ያለ ተሽከርካሪ ወንበር አለ ምናምን፣ እዛ ላይ ቁጭ ብያለሁ። ከዛ እናቶች ሲመጡ ለቤቱታ ይመጣሉ፣ እኛ ጋር ምክር ቤት እና እኔ ጋር ይመጣሉ። አስፈጻሚው አካል እና ተንበርክከው መሬት ላይ ሲገቡ ጫማቸውን ያወልቃሉ። በእነሱ ገንዘብ እኮ ነው የተገዛው ምንጣፉ፣ ግን ጫማቸውን አውልቀው ምን ብለው የሚመጡ እናቶች ምናምን አሉ። እና እነሱን ከዛ እንባቸውን ሳይ ተመልሼ ሄጄ ሳነጋግር መጨረሻ ላይ ምን ተፈጠረ? አስፈጻሚው አካባቢ ያሉ ሰዎች እንዴ የእናንተ ስራ እኮ እንዲህ ነው እና ለምንድን ነው የምትገቡት? በጣም ይገርማል። አንዱ በተለይ አንድ ጊዜ ያጋጠመኝ ነገር ይገርማል። ጎን ያሉት ሰውዬ ደሳሳ ጎጆ ውስጥ ነው ያሉት፣ ግን ቀያቸውን ሰፈራቸውን መልቀቅ አልፈለጉም። ልግዛውት አላቸው። ባለ ሀብት ነው። አይ አልሸጥም አሉት። ከዛ ምን እንዳደረገ ታውቃላችሁ? በጣም የሚገርመው ለአስፈጻሚዎች ገንዘብ ሰጥቶ በአጥሩ ላይ አልፎ ወደ ቤታቸው ህንጻው እንዲህ ተጀምሮ በሱ ተጀምሮ ወደ ቤታቸው ላይ በሰፊው አስገብቶ ሰራባቸው። የሚገርም አይነት ምን አይነት ዲዛይን እንደሆነ ራሱ ታያላችሁ። በጣም በቃ ግፍ እንዲህ የሚታይ ነገር ከሆነ ምንም እንትን ማትሉትና አንዳንድ ጊዜ በጣም ያሳዝነኛል። እባካችሁ እንደው ለወገኖቻችን መልካም ነገሮች እናደርግላቸውና እሱን ነው እንትን ብለው ማዝ ነው። ግን ይሄን ሁሉ እየለመንኳችሁ እንዴት ነው ይሄ ሁሉ ጓደኛ ወደ 330,000 ተከታይ እያለኝ እንዴት ጥያቄ ይጠፋል? ክርስቲያን ታዩ አር ማይ ላይብራሪ ፎር ሂስትሪ ኤንድ ኖሌጅ ሪስፔክት ፍሮም ሜሪላንድ። በጣም ከልብ አመሰግናለሁ ክርስቲያን፣ እግዚአብሔር ያክብርልኝ። እና የተለያዩ ሪአክሽኖች እየመጡ ናቸው። እውነት ነው። ሃይማኖት ሙሉጌታ ሃይሚ በጣም ከልብ አመሰግናለሁ። እንግዲህ የሁላችሁንም አስተያየት የሰጣችሁትን የሚታየኝን እግዚአብሔር ሁሌም በመንገድ ይቅደም ይላል ሻጊዝ። አሜን አሜን። እግዚአብሔር ባይቀድም ኖሮ እኮ የለሁም ነበር። ይገርማችኋል 77 ዓመተ ምህረት ኦራል የሚባል መኪና መንገድ ስቶ መጥቶ እኔንና አንድ የሰፈሬ ልጅ ገጨ። በአጋጣሚ የሰፈሬ ልጅ ህይወቱ አለፈ፣ እኔ ተረፍኩ። ቀድሞ ያ ህፃን ልጅ የሰፈሬ ልጅ በጣም እንትን ነበረ፣ ምንም አይነት ክፋት የሌለበት ነው። ግን እግዚአብሔር የፈቀደውን በዛ ወቅት አደረገ። አንዴ ደግሞ ተገለበጠ መኪና እና ሰዎች ጭፍልቅልቅ አሉ። በዛ ውስጥ በሚገርም ሁኔታ ምንም ነገር ሳልጫር ወጣሁ። በተለያየ አደጋ ውስጥ በመሳሪያ መካከል የወጣሁበት ሁኔታ ምናምን ይገርመኛልና እግዚአብሔር ለንስሐ ጊዜ ሊሰጠኝ ነው። አቤት ኃጢአቴን ተመልክቶ ክፋቴን ተመልክቶ አንተ ክፉ አሁን እኮ ብትሄድ በቃ ሲኦል ነው የምትገባው፣ ስለዚህ እስቲ ጊዜ ልስጥ እያለኝ ነው። እና በእኔ መልካምነት ሳይሆን ጊዜ እየሰጠኝ በመንገዴ ሁሉ ቀድሞ እግዚአብሔር ስላደረገልኝ እግዚአብሔር በሁሉም ነገር ይመስገን። ክርስቲያን ካንትሪ ኦፍ ሎ ኤንድ ኦርደር ዩኤስኤ ይላል። እውነት ለመናገር አሜሪካ በአብዛኛው የሎ ኤንድ ኦርደር ሀገር መሆኗ የምታውቁት 7000 ቋንቋ ተናጋሪ ገብቶ እንግዲህ ስንት አይነት ባህሪ ይዞ እንደሚመጣ አስቡት። ከየሀገሩ አለ። አሁን ኢትዮጵያዊ እዚህ መጥቶ በጣም እንትን ሲል ዞር ስል ክላክስ ምናምን ነፍቶ ዞር ስል ሀበሻ ነው። እና አሉ ደግሞ ሌላ ስማቸውን አልጠቅስም እኔ ስለማያገባኝ አሉ ከሌላ ሀገር የሚመጡ እና ይታወቃሉ ወይ እነሱ ይባላል። ተመልከቱ እነሱ ይባላል። እዚህ አሜሪካ ያሉት ማህበረሰቦች ህግና ስርዓትን አክብረው ነው የሚሄዱት። በጣም በሚገርም ሁኔታ በኮቪድ ጊዜ አንዱ ትላንትና ሲያጫውተኝ ነበር። በአጋጣሚ ልክ የሆነ ስራ ሰርቼ ልክ ሳርፍ እሱም ደግሞ እዛ ጋር መጥቶ ነበርና አናገረኝ። በኮቪድ ጊዜ አለ ምግብ አምጥተው ያስቀምጡና ከዛ በኋላ የትኛውን እናንሳ ግራ ይገባን ነበር አለ። በቃ ተቀምጦ ምግብ እና ደሞዝ እየከፈለ ምግብ በየበራፉ ያመጣ ነው የአሜሪካ መንግስት ህዝባቸውን የጠበቀውና አንዳንድ ጊዜ በጣም ትቀናላችሁ። እንዴት ሰው ሌን ሊቀይር ሲል ባለጌ ካልሆነ ከሀገሩ ስድነት ይዞ የመጣ ካልሆነ በስተቀር ሌን ወይም ደግሞ መንገድ ሲቀይሩ ፍሬቻ ሳይተው ነው የሚገቡት አሉ። ይሄ ቡ ሚል ምናምን ይሄ አንዳንድ እንትን ተጠቅመው እንትን የሚል አለ ጥቂት ባለጌ። ግን እንዳለ ማህበረሰቡን ስትመለከቱት ህግና ስርዓቱ
ሰልፉ ደግሞ ሲያስቀናኝ እኔ እንደው ኢትዮጵያስ መማር ያለብን በጣም እዚህ መጥቶ ትንፋሽን እዚህ ጋር ትንፋሹን ያሞቅባል ሆይል ባል ጀርባ ላይ እዚህ እንደሱ የለም። ትታዘቡኛላችሁ። ተራርቆ ነው ሰው የሚቆመው። ተራርቆ በደንብ ዲስታንሱን ጠብቆ መኪና ስትከተል ራሱ ፎሎዊንግ ዲስታንስ አለ የምትከተልበት። መኪና ስትነዳ እኛ ጋር መጥቶ ያለ ስር እየገባ ነው። እኔ እንትን ባለለም አይ ነበረ እንደዛ አይደለም። በቃ ከስንት አንድ ባለጌ አለ። እሷን ከስንት አንድ ሚሊዮን አስምሩበትና ግን የተለያየ ነገር ስታርግ በር ስትገባ አብዛኛው ሰው በተለይ አሜሪካዊ ከሆነ መጀመሪያ እዚህ ተወልዶ ያደገ ከሆነ ምንም ያለ ቀለም ልዩነት በር ከፍቶ ይዞ ነው የሚያስገባ። አንተ እሱ ቀድሞሃል እኮ ሲከፍትልህ አንተ ትቀድመዋለህ። ያው ትንሽ ስድነት ካለ ሄደ ቀድሞ ተሰልፋለህ። እኔ አሁን ይከፍቱልኛል። ሲከፍቱልኝ አመስግኝ ያልፍና ከዛ በኋላ ሰልፍ ላይ አስቀድማቸዋለሁ። ምክንያቱም ቀድሞኝ ነበር ለኔ ከፈቱ። አንዳንዱ ግን ተከፍቶለት ሄዶ ሰልፍ ላይ ይቀድማል። ይሄ የስድነት መለኪያ ነው። እንዲህ አይነት ከመኖሩ በስተቀር ወይ አሜሪካ እንዴት ደስ እንደምትል እንዴት አይነት ምርጥ የሆነች ሀገር እንደሆነች ሁሉም እኩል የሚታይበት ችሎታ እስካለ ድረስ እንትን ከስካልክ ድረስ ይፈልጉሃል። እሺ ቢኒያም ጋሼ ጥያቄ ጠይቀን ካልክ ዘንዳ ስለ ኢትዮጵያ የትምህርት ስርዓት ምን ሐሳብ አሉት? አንዳንዶች እንደሚሉት ለውጥ እየመጣ ነው ወይ እንዲያው ይሄ ቢሻሻል የሚሉት ነገር ይሆን? በነገራችን ላይ የኢትዮጵያ የትምህርት ስርዓት ላይ ወስደው 12 ከደረሱ በኋላ እንዳለ ይጥሏቸዋል እና አብዛኛው ተማሪ የሚወድቅ ከሆነ የወደቀው የጣላቸው ነው። ምክንያቱም ተማሪ አብዛኛው ፈተናህን እንዲያልፍ ማድረግ ያንተ ስራ ነው። እነዚህ ልጆች የጣላቸው የትምህርት ስርዓቱ ከስር ጀምሮ ያለው ነው። ከስር ጀምሮ ያለውን እያስተካከልክ ትመጣለህ ወይስ አንዴ ወገባገዳቸውን ብለህ ትጥላቸዋለህ? ብለህ ሲታሰብ መጀመሪያ ከሱ ልጀምር። እንዴት አይነት የወረደ አሰራር እንደሆነ አጠይቀኝ። ማጆሪቲ ተማሪ ከወደቀ ኢት ኢዝ ቲቸር ሁ ፌልስ። መምህሩ ነው የወደቀው። መምህሩ እንዲወድቅ ደግሞ ያደረገው ስርዓተ ትምህርት ነው። በነገራችን ላይ የኛ የትምህርት ስርዓት ከስር ጀምሮ ብትመለከተው ደረጃ በደረጃ እየተካበ የሚሄድ አይደለም። ሁለተኛውን ሂሳብ ህንዶች መጫወቻቸው ነው፣ የተለያዩ ሀገሮች መጫወቻቸው ነው። እኛ ሀገር ግን ቁጥር ይከብደናል። ለምን እንደው የሚከብደው ስትል አንደኛ ይቅርታ አድርግልኝ አስተማሪዎችም ተፈትነው እንትን ብለዋል። እነሱም የመጡበት ስርዓት ስለሆነ ወድቀዋል። ብዙዎቹ ማትስና ፊዚክስ አስተማሪዎች የ10ኛ ክፍል ተፈትነው ማለፍ እንዳልቻሉ አስታውሳለሁ። የ10ኛ ክፍል ሶሻል ሳይንስም ተፈትነው ያለፉ ሰዎች አንዳንዴ በጣም ጥቂት እንደነበሩ አስታውሳለሁ። እኔም ተፈትኜ ነበር፣ ፈተናውን ወስጄ ነበር። በአጋጣሚ ለእንትን ማለት ሳይሆን አንደኛ ነበር የወጣሁት ፈተናው ላይና ፈተናውን ተፈትነው ነበር። በጠቅላላ አዲስ አበባ ዩኒቨርሲቲ አዘጋጅቶ ፈተናውን በአንድ ሰዓት ውስጥ ትዝ ይለኛል። አዲስ አበባዎቹ ምኒልክ ትምህርት ቤት ነበር የተፈተነውና በጣም ብዙ አስተማሪ ወድቀው ነበር። ለምንድን ነው የወደቀው ስትል አንደኛ ወደ መምህርነት ሰዎች ሲመጡ የመምህርነት ምልመላ ትክክል ነው ወይ? ብዙ ጊዜ ነው የምናገረው። ብሔራዊ ቲያትር፣ ሀገር ፍቅር ቲያትር፣ የተለያየ ቲያትር ቤት ስትሄድ አርቲስቶቹ በሚገባ የሚስቡ ካልሆነ በስተቀር ሰው ፊልሙን በፈለገ መልክ ብታዘጋጀው ጥሩ ተዋናይ ካላዘጋጀ፣ ስም ያላቸው ተዋናይ ካላዘጋጀ ተቀባይነት የለውም። ስለዚህ መምህርነትም ችሎታው ያላቸው ብቃቱ ያላቸው ተናግረው ማሳመን የሚችሉ ሰዎች ናቸው መግባት ያሉበት። መምህር ሆኖ እንደዚህ ሆኖ ልክ እንደ አመራር እንዲህ ሆኖ እንዲህ ሆኖ የሚሉ አሉ። እኛ ሀገር አሁን አይተን እንደሆነ ንግግር ላይ ሃርድ ቶክ አይነት አይደለም። በቃ በጣም ይጎትቱታል። እንደሷ አይነት ዘጊ ከሆነ ተማሪው ይዘጋዋል። ሲመለመል የንግግር ብቃት አለው ወይ? ከተማሪዎች ጋር ኢንተራክት ማድረግ ይችላሉ? የተለያዩ ነገሮች ታይተው ትክክለኛ ምልመላ የተሻለ ውጤት ያላቸው የትምህርት ስርዓቱን ማሻሻል ካስፈለገ የተሻለ ውጤት ያላቸውን በፍላጎታቸው መምህርነትን አትራክቲቭ አድርጎ መሄድ። ከዛ በኋላ ደግሞ የመጽሐፎቹ ዝግጅት ቅድም ያልኳለ 11 12 አሁን ተማሪው ቢቀደው ማይጨርሰው ረጅም ነገር አስተማሪው ብቻ እንዲናገር ነው። አልበለዚያ አያልቅም። ፖርሽን ከቨር አድርግ ይባላል። አስተማሪው ብቻ ይናገራል። ባለፈው እንዳነሳሁት ይለዋል። ከዛ በጣም ጎበዝ አስተማሪ ነው ተብሎ ይወጣል። ትንሽ ነገር አድርገህ ተማሪውና አስተማሪው እንዲወያየ እንደሱ ደግሞ ትንሽ ገጾች ካረክ ደግሞ የኛ አስተማሪ ቁጭ ነው የሚለው፣ ጨርሶ ቁጭ ይልላል። እንደሱ እንዳይሆን አክቲቭ ለርኒንግ ሜተድ እንዲከናወን ስለ ኢፌክቲቭ ክላስሩም ማኔጅመንት፣ ስለ አክቲቭ ለርኒንግ ሜተድ በምን አይነት መንገድ ማስተማር እንዳለብን የተለያዩ ሀገሮች ተሞክሮች ተይዘው ከስር ጀምሮ ተማሪው እየተገነባ ከመጣ እኔ አይቻለሁ። ሰነፍ ተማሪ የሚባል የለም። አስታውሳለሁ አንድ ልጅ በጣም አስቸጋሪ ነበርኩ ምናምን አለና እኔ ክላስ ተመድቦ ከዛ በኋላ ያስኩት አይገባኝም አለኝ። መጥቶ ፊት ለፊት የእውነት ነው የምላችሁ፣ ምናልባት ካለ እዚህ ጋር መጥቶ እንትን ሊል ይችላል። አይገባኝም አለኝ። አይገባህም ና አልኩትና ቁጭ አድርጌ
የሆኑ 3 ገጾችን ብቻ አስጠናሁት። ረፍት ሰዓት እየወሰድኩ አስጠናሁት እና ፍሪ ፔሪድ ላይ እሱ ክፍላቸው ፍሪ ሲሆን ያልኩ አስጠናዋል። ከዛ በኋላ ስፈትነው መለሰው እና አትችልም አልኩት። ትችላለህ። ለምንድን ነው? ስላላነበብክ ነው ረጅም ሰዓት እና ተማሪው የንባብ ፍላጎት እንዲያድርበት የተማሩ ሰዎች ትልቅ ደረጃ ደርሰው ማሳየት ይሄ አለ። መጀመሪያ ከሪኩለሙ ሲዘጋጅ ምን አይነት ከሪኩለም ነው ለኢትዮጵያ የሚያስፈልገው? በከሪኩለም ላይ ተመስርቶ ሲለበስ ሲወጣ ምን አይነት ሲለበስ እናውጣ። ከዛ በኋላ በየደረጃው የትምህርት ሂደቱ እንዴት ይሁን። የፈተና አዘገጃጀት አለ። ነግሬሃለሁ እኮ የፈተና አዘገጃጀት እንኳን አሁን ላይ ነን ኦፍ ዘ አባቭ የሚያወጣ አስተማሪ አለ። ጥያቄ የሚወጣው ኦብጀክቲቭ ላይ አላማ ላይ ተመስርቶ ነው። አላማውን እንዲመታ ከኦብጀክቲቭ ተነስቶ ነው ጥያቄ የሚወጣው። ይወጣና ነን ኦፍ ዘ አባቭ ይላል። መልሱ አልተሰጠም። መልሱ ካልተሰጠ ተማሪው ምን ይፈልግልህ? ገንገበት። መልሱ አልተሰጠም ብሎ በ21ኛው ክፍለ ዘመን የሚያወጣል ነን ኦፍ ዘ አባቭ ብሎ። ይሄ ማለት በጨለማ ጥቁር ድመት መፈለግ ነው። የበለጠ የሚያስቸግረው ደግሞ ድመቱ የሌለ እንደሆነ ነው። ከጥያቄ ፈተና አዘገጃጀት ጀምሮ ነን ኦፍ ዘ አባቭ ያወጣል። እንደገና ኦል ኦፍ ዘ አባቭ ይልልሃል። 5 ምርጫ ደርድሮ ኦል ኦፍ ዘ አባቭ። ልጁ ሁለቱን ካወቀ ሌሎችን ባያውቃቸውም በውሸት ኦል ኦፍ ዘ አባቭ እንዲል መራው ማለት ነው። ኖንሰንስ። እንደገና አንዱን ምርጫ ረጅም ያደርገዋል ለይቶ። ምርጫዎች ወይ እኩል መሆን አለባቸው፣ ሁለቱ ቁመታቸው እኩል መሆን አለበት። ረዘም ያሉ ሁለት እንደዚህ እና አንዱን ረጅም ካረከው ወይም አንዱን አጭር ካረከው ልጁን ግራ ታጋባዋለህ። ጥያቄዎች ሲዘጋጁ አንዳንዴ ደብል ኔጌቲቭ የሚያወጣው ምን ያደርግላቸዋል? አሁን ተማሪውን ቋንቋ አይደለም እያስተማርክ ያለው። ራይት ትሩ if the statement is correct and right false if it is incorrect on the space provided ብሎ ጽፎ ኮሬክት እና ኢንኮሬክት ካሉ ምን አለበት ቢያርምላቸው? አላማው ትሩ እና ፎልስ ነው። ግን ይሄ ነበረ እንዲህ ነው መመለስ ያለባችሁ። ቋንቋ አይደለም የምትፈትናቸው። ከፈተና አዘገጃጀት ጀምሮ ከእያንዳንዱ ቶፒክ እውነት አይቶ እንደ ክብደቱ አውጥቶ ቴብል ኦፍ ስፔሲፊኬሽን አዘጋጅቶ ነው ወይ ፈተና የሚወጣ አይደለም። ፈተና ስለማውጣት እንኳን ከወጣ በኋላ ራሱን ችሎ አይረዳም። ምንድነው አስተማሪው የሚማረው? አመቱ ሲያልቅ አጼ ምኒልክ ይባላል። አመቱ ሲያልቅ ምንም የማይገናኝ ከትምህርት ጋር ይሄዳል። መማር ያለበት እኮ የትምህርት መርጃ መሳሪያ አዘገጃጀት፣ ዲዳክቲክ ኤሌመንቶችን እንዴት አድርገህ ሌሰን ፕላን እንደምታዘጋጅ፣ ኮንቴንት በምን አይነት መንገድ እንደምጽፍ፣ ሌሰን ኖት እንዴት አድርገህ ማዘጋጀት እንዳለብህ፣ ተማሪዎችን ከአንዱ ወደ አንዱ ስታሸጋግር እንዴት አድርገህ መሄድ እንዳለብህ፣ ተማሪዎችን በማሳተፍ የማስተማር ሰነ ዘዴ ምን እንደሚመስል። ከዛ በኋላ ማይገባው የለም። ወስደህ ሰብስበህ ስለጣልካቸው የትምህርት ጥራት አመጣ ማአት ተምሮ ተስፋ የሚቆርጡ ወይ በማርም እኮ አላልፍም የሚል ጥቂቶች እኮ ናቸው የሚያልፉት የሚል ተስፋ የቆረጠ ትውልድ መፍጠር ነው የሚሆነው። የትኛው ሀገር ነው እንዳለ ተማሪውን እንዳለ ዘፍዝፎ የሚጥለው? ከየትኛው ሀገር የተወሰደ ኤክስፒሪየንስ ነው? ከአሜሪካ፣ ከእንግሊዝ፣ ከጃፓን፣ ከቻይና ከየትኛው ሀገር ነው የተወሰደው? ስለዚህ በእልህና በስሜት ይሄ በማርክሲዝም ሌኒን ጊዜ የነበሩ ሰዎች ጀብደኝነት አለ። የትምህርት ስርዓት በጀብደኝነት አይደለም የሚሄደው፣ በስነ ስርዓት በተጠና በታቀደ በጥቂት ግለሰቦች። በነገራችን ለኢትዮጵያ ውስጥ አንዱ ሰው ከአውጥተህ ከላይ ሚኒስተር ካረከው ትምህርትም ላይ ይሁን ግብርና ላይ በቃ እሱ ብቻ ኤክስፐርት ነው፣ እሱ ብቻ አዋቂ ነው፣ የሱ ፍልስፍና ነው የሚተገበረው። ከዛ የብዙ ሰዎች ግባት አይወሰድም። ይሄ ደግሞ ከስር ያለው ተሰብሳቢ ካጨበጨበ ነው የሚያድገው። ስለዚህ ስለማደጉና ስለማጨብጨቡ እንጂ እዚህ ጋር ስተት አለ አይደል? ስተት አለ ካልክ ደግሞ አለቀልህ አንተ። ስለዚህ የትምህርት ስርዓቱ ላይ ያለው ችግር ከመማሪያ መጽሐፍት አዘገጃጀት፣ ለመምህራን ካለ ክብር፣ ለመምህራን ከሚሰጥ ክፍያ፣ በተማሪዎችና መምህራን መካከል ካለ ግንኙነት፣ የትምህርት ቤቶች ሴቲንግ፣ በአንድ ክፍል ውስጥ መቀመጥ ያለበት የተማሪ ብዛት፣ ብዙ ነገሮችን አስተካክለህ ነው ውጤቱ ቆንጆ የሚሆነው። ብዙ ነገሮችን አስተካክለህ በእግር ኳስ በምናምን ላሳይህ አልችልም። ተከላካይ ላይ ምን አይነት ሰዎች፣ አማካይ ላይ ምን አይነት ሰዎች፣ በክንፍ ምን አይነት ሰዎች፣ አጥቂዎች ምን አይነት ሰዎች፣ ቲሙ እንዴት አድርጎ ይቀናጅ ምናምን፣ ትሬኒንጉ ምኑ አት ነገሮች አሉ። ኳስ ላይ ውጤት ለማምጣት ትምህርትን የሚያክል ሀገርን የሚቀይር ትልቅ ነገር ላይ ውጤት ለማምጣት እጅግ ሺህ የሆኑ በርካታ ነገሮች አሉ። ከስር ጀምሮ ተማሪዎች እንዴት ነው የሚማሩት? በምን አይነት ቋንቋ ነው የሚማሩት? አሁን የቋንቋ ፉክክር ነው ያዝነው። የቋንቋ ፉክክር ነው ያዝነው። ስለዚህ ከአንደኛ እስከ 4ኛ ክፍል ህፃናት በአፍ መፍቻ ቋንቋቸው ነው የሚማሩት። ከዛ በኋላ ሊግባቡ የሚችሉበት የጋራ ቋንቋ፣ ዓለም አቀፋዊ ቋንቋ እንዴት አድርገው ይማሩ? መጥቶ አይ እንግሊዝኛ ከስር ጀምሮ ከተሰጠ እንዲህ ይሆናል። ከዛስ ልጆቻችን ሚዲየም ኦፍ ኢንስትራክሽኑ ሃይ ስኩል እና ምናምን ላይ ዩኒቨርሲቲ ላይ እንግሊሽ ነው።
ከዛ እዚህ ጋር ጠቅላላ ቋንቋ በየብሔረሰቡ ቋንቋ ይሁን በአማርኛ ቋንቋ በኦሮምኛ በምናምን ይሁን እሺ ላይሴድስ ሚዲየም ኦፍ ኢንስትራክሽኑ እንግሊሽ ነው በምን ይግባባ አስተማሪውም አይችልም አብዛኛው ይቅርታ አድርጉልኝ በትክክል አይቻለሁ እንግሊሽ ላንጉዌጅ ኢምፕሩቭመንት ፕሮግራም ላይ ከብዙ አስተማሪዎችን ጋር ስለሰራው አይቻለሁ ማስተማር ያችን እንትኗን ይችላል ኮሙኒኬት አድርግ ስትለው ግን ስብሰባ በእንግሊዝኛ ሲመራ ሪሜምበር አስታውሳለሁ እንግሊዝኛ ሲሆን ስብሰባው ብዙ ሰው ዝም ነው የሚለው ስለዚህ እንዲህ አይነት ነገሮች ፈጥረን የትምህርት ስርዓቱን ልለውጥ አንችልም መምህራን ከሌላው ሰራተኛ ጋር በተመሳሳይ ዩኒቨርሲቲ ተመርቀው ከሌላው ሰራተኛ ጋር ያላቸው ጥቅምና ያላቸው ኑሮ መስተካከል አለበት የጤና ባለሙያዎችም እንደዛው የሀገር ችግር ይገባኛል የሀገር ችግር የብዙ መምህራንን ደሞዝ የብዙ ጤና ባለሙያዎችን ደሞዝ የሚበላ ቢሮክራሲ አለ ዘራፊ የሆነ ቢሮክራሲ አለ ሀገር እንትን የሚል ስለዚህ የትምህርት ስርዓቱ ከብዙ ነገሮች ጋር ተማሪው አድጎ ተስፋ ማየት አለበት የተሻለ ነገር ላይ መድረስ አለበት እንደሱ ሲሆን ነው የትምህርት ስርዓት ሊያድግና ሊቀየር የሚችለው ስለዚህ የትምህርት ስርዓት ምን አሳባለሁ ትላልከኝ የትምህርቱ ስርዓት ይሻሻል ዘንድ የተለያዩ ሀገሮች ቴክኖሎጂ እንወስዳለን የትኛው በፍጥነት ለመሄድ መኪና ወስደናል የተለያዩ ነገሮችን ለመውሰድ ቴሌቪዥን ወስደናል የተለያየ ነገር እንደወሰድ ነው ሁሉ ከሀገራችን ነባራዊ ሁኔታ ጋር የሚዛመድ ድሮ እኮ እጅ ስራ ነበር እዚህ አሳይቻችኋለሁ በቅርብ ቀን በኋላ ጥቂት ሰው ብቻ ሲመለከተው አነሳሁት በጣም ነው የምናደደው እዚህ ያለውበት ቦታ አይቼ ነበር ስለ የተለያየ አይነት አርት ያስቀመጡት ኤግዚቢሽን ነበር ለተማሪዎች እጅ ስራ ጥጡ ፈትሉ የተለያየ ነገር ምናምን በብዙ አይነት መንገድ ተማሪዎች እየተቀረጹ ነው ማደግ ያለባቸው እና ሁሉ ጊዜ የምናተኩረው ምን ላይ ነው ዋይት ኮላር ላይ ቀለም ከዛ በኋላ ሀገራችን አሁን የሚያስፈልጋት ዋይት ኮላር አይደለም ብሉ ኮላር ነው ከቀለም ይልቅ የተለያዩ አይነት የደ ጥበብ አነስተኛ የሆኑ ኢንዱስትሪዎች አነስተኛ የሆኑ ማኑፋክቸሪዎች እነሱን አዘጋጅተው ነው ማኑፋክቸረርስ የተለያየ ነገሮችን አምርተው ይወጡት እና እንዴት አድርገው ነው ካንድ ወደ አንዱ ሄዱት በአንዴ ተነስተን ትልቅ ደረጃ እንደርስም ቀስ በቀስ አሁን ያለን አብዛኛው የሰው ኃይል ነው ስለዚህ እነዚህ የሰው ኃይሎች ዌት ጌኒንግ ኢንዱስትሪ የትጋይ ተከል ዌት ሉዚንግ ኢንዱስትሪ የትጋይ ተከል የሰው ኃይሉን በምን አይነት መንገድ እንጠቀምበት ከሱ ጋር የሚመጋገብ የትምህርት ስርዓት መኖር ያለበት ምንድነው ሀገራችን ውስጥ አሁን ያለው ችግር ከ10 ዓመት በኋላ የት ጋር እንደርሳለን እነዚህ ልጆች ከአንደኛ ተነስተው 16 ዓመት የዛሬ 16 ዓመት ዓለም የት ጋር ይደርሳል ምን አይነት ትሬንድ ነው ያለው ስለዚህ የዛሬ 16 ዓመት የምናወጣቸው ልጆች ከዓለም ቴክኖሎጂ ጋር አብረው እንደሄዱ ከስር ጀምሮ በምን አይነት ሁኔታ እየቀረጽናቸው እንምጣ በየሀገሩ የሚጣሉ ኮምፒውተሮች አሉ የተለያየ ነገሮች አሉ ላፕቶፖች አሉ እነዚህን ከመላው ዓለም በግባት አሰባስበው እንዴት አድርገን ተሳስረን እንሂድና የትምህርቱን ስርዓት በዘመናዊ መንገድ እናስኪደው እነዚህ በሚገባ ውይይት ሊደረግባቸው የሚገቡ ነገሮች ናቸው ብዙ ጊዜ አይተ እንደሆነ ከላይ ይወርዳል ከታች ያለው አመራር ጠባቂ ነው በራሱ ፈጥሮ አዲስ ነገር ለማድረግ በየትምህርት ቤቱ አይሞክርም በቃ ዝም ብሎ ያለችውን ነገር ነው ኮፒ የሚያደርገው ምክንያቱም በኩረጃ ነው አብዛኛው ተማሪ የሚያልፈው አሁን የደቡብ ሱዳኑ መሪ ሲናገር ሰምታል በቃ የአፍሪካ እንትን እንደሱ ነው እና ይሄ እጅግ በጣም ትልቅ ችግር ነው ራሳቸውን ሰዎች አፕዴት ካላደርጉ በትላንት ላይ ቆመው ካሰቡ አስቸጋሪ ነው አሁን ጀብደኝነት ነው ያለው በትምህርቱ ስርዓት ውስጥ ማየው ጀብደኝነት ነው በአንድ ጊዜ እንጣላቸው እና እንትን እናደርግ ከዛ እዚህ ጋር እንደዚህ እንጀምር እዚህ ጋር እንደዚህ ይሁን ብራቮ እዛ ላይ የትምህርት ስርዓቱ ላይ የመጡትን ጥሩ ለውጦች ደግሞ መካድ የለም እንዳይኮራረጁ ተማሪዎችን በተለያዩ ዩኒቨርሲቲዎች እንዲመደቡ እንዲፈተኑ ማድረግ የተለያዩ አይነት አዳዲስ ለውጦችን ለማምጣት ያለው ጥረት እነዚህ እጅግ በጣም የሚገርሙ ናቸው የሚደንቁ ለውጦች አሉ እነዚህ ለውጦች ግን በማነቆች የተተበተቡ ናቸው በአሜከላ በሾህ የተተበተቡ ናቸው ሳያቸው ስለዚህ ከነዚህ አሜከላዎች ከነዚህ እሾሆች የትምህርቱን ስርዓት አላቁ ወደ ተሻለ ነገር ለመሄድ በሚገባ ግብአት የመምህራንን መውሰድ መምህራንን ማዳመጥ የተለያዩ ሰዎችን እንትን ማለት ያስከ በተለይ የመምህራን ምልመላ የመጽሐፍ ዝግጅት የማስተማር ሰነድ ዘዴ በተማሪና በመምህር መካከል ያለ ግንኙነት በመምህርና በማህበረሰብ መካከል ያለ ግንኙነት ወተመህ እንቅስቃሴ ወላጅ ተማሪ መምህራን ወተመህ ነው ማለት ነው እንደውም አስተዳደር የነዚህ አጠቃላይ ትስስርና ትብብር በምን መልኩ ነው የሚታየው በትምህርት ቤት ዙሪያ አዋኪ ነገሮች አሉ ጫት አለ የተለያዩ አይነት ነገሮች አሉ ከትምህርት ቤት ራቅ ብለው ተማሪዎችን የሚመለምሉ እንትኖች አሉ ሹገር ዳዲዎች አሉ በጣም በርካታ ነገሮች አሉ የትምህርቱን ስርዓት የሚያውቁ የተለያዩ ነገሮች አሉ እስከ ዩኒቨርሲቲ ድረስ እነዚህን ከመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ ተማሪዎችን ሊያስቸግሩ የሚችሉትን ነገሮች ከትምህርት ቤት አካባቢ ካዋኪ ነገሮች አንዳንድ ባለሀብቶች አስታውሳለሁ
ትምህርት ቤት አጠገብ ሙዚቃ ድብልቅልቁን ያወጡታል። ሙዚቃ ሄደን ኧረ እባካችሁ ብለን ለምነን ምናምን አስፈልገን ነው ሙዚቃ የምናስቀንሰው። ትምህርት ቤት ጋር ከተወሰነ ዴሲቤል አልፎ ትምህርት ቤት ግቢ ውስጥ ሙዚቃ ከገባ ወዲያውኑ ነው መዘጋት ያለበት ያ ድርጅት ወዲያውኑ። ለምን ሙዚቃ ቤት አይከፈትም ትምህርት ቤት አጠገብ ሙዚቃ ቤት። ስለዚህ ትምህርት ቤትን ዙሪያውን ካዋኪ ነገሮች የማጽዳት እንቅስቃሴ በጣም ያስፈልጋል። ሲሪየስ የሆነ ቢዝነስ ነው ትምህርት እና ማህበረሰቡ እየተሳተፈበት የጸጥታ አካሎች እየተሳተፉበት በሚገባ መጠበቅ አለበት። ልጆች ትምህርት ቤት ግቢ ውስጥ አንዳንድ ጉልቤ የሆኑ ጭንቅላታቸው ባዶ ሰውነታቸው እንትን የሆኑ እዛው ትምህርት ቤት ውስጥ የሚያስቸግሩ ከልክ ያለፉ ተማሪዎች አሉ። አቤት እዚህ የሚወሰደውን እርምጃ ብታዩት። እነዚህ ተማሪዎች ቀና ብለው ተማሪ እንዳይመለከቱ። እያንዳንዱ ተማሪ ወንድም ነው፣ እያንዳንዱ ተማሪ እህት ነው። አንድም ተማሪ ትምህርት ቤት ግቢ ውስጥም ሆነ ወደ ቤቷ ስትሄድ የሚደርስባትን ተጽዕኖ እየተከታተለ የሚያርም ነገር ያስፈልጋል። በንጹህ ህሊና መማር አለባቸው። ከዛ ወላጆች ከነችግሩ ልጆቻቸው የሚያጠኑበትን ጊዜ ሳያመቻቹ በተለይ ይሄ አክስት አጎት እየተባለ ከተለያየ ቦታ ያመጡ ልጆችን የቤት ሰራተኛ የሚያደርጓቸው አሉ፣ ከክፍለ ሀገር ያመጡ። ስለዚህ የሚማሩ ተማሪዎች ምንድነው ያለባቸው ችግር? የሚያጠና እንትን ያስፈልጋል፣ በጣም የሚያጠና እና ብዙ ነገሮች አሉ የሚያጋጥሙ ኢንሲደንቶችን መመዝገብ። ከዛ በኋላ እነዛን እያስተካከሉ ሜዳውን ዩኒፎርም ላይ የመጣው ለውጥ በጣም ደስ ይላል። አመጋገብ ላይ ምገባ፣ ተማሪዎች ምገባ ላይ የመጣው ለውጥ ደስ ይላል። ብዙ እኮ ደስ የሚሉ ነገሮች አሉ። ግን እነዚህ በቃ ሚዲያው ምኑ ስለሚናገራቸው ነው ተጨማሪ መሆን የለብኝም። ብዙ ለውጦች አሉ። በጣም ትምህርት ቤት ውስጥ የምገባ ፕሮግራም መጀመሩ አንዳንድ ቦታ ላይ ያዞር ባታ ነበር የሚመስለው። አንዳንድ ትንሽ ድሃው የማህበረሰብ ክፍል ያለበት ቦታ ላይ ሳስተምር ያዞር ባታ ነው የሚመስለው። ልጆቹ ስለሚርባቸው ረጅም ሰዓት ያዛጋሉ። ስለዚህ አፋቸውን አዘዋይታችሁ እንደሆነ የሆነ ነገር ሲውጥ ያዛጋል። ለሚውጣው ነገር አዝኖ አይደለም። ለዚህ ነው ያዞንባ የሚባለው። በጣም ሲውጥ እየበላህ ያለቅሳል። ልክ እኛ ስናዛጋ እንባችን እንደሚወርደው አዞ ደግሞ አፉን ከፍቶ ሲውጥ ያለቅሳል። ያዞንባ የሚባለው ለዋጣው ነገር አዝኖ ሳይሆን ተፈጥሮ ናት የምታስለቅሰውና ያዞር ባታ የሚመስል አፋቸውን በጣም የሚከፍቱ ተማሪዎች አሉ። የራበው ነው የሚማረው፣ የራበው አይገባውም። የኑሮ ውድነቱ፣ የሀገሪቱ አጠቃላይ ችግር የትምህርት ስርዓቱ ላይ የሚያመጣው ተጽዕኖ አለ። ስለዚህ ምገባው፣ ዩኒፎርሙ፣ አስተማሪዎች አሁን ገዋን እንዲለብሱ መደረጉ፣ ገዋን ለብሰው መምህር መስለው ክፍል ውስጥ አሁን አንዳንድ አስተማሪ አለ እዚህ ጋር ቆጣጥሮ ጭንቅላቴ ነው ወይ የሚማረው? ሊቀየሙኝ ይችላሉ። እዚህ ጋር ቆጣጥሮ እንደዚህ እያደረገ የሚማረው ጸጉሬ ነው ወይ ይላል። እንደዚህ እየፈተለ ክፍል ውስጥ ገብቶ ተማሪው እንዲህ ከፈተለ አቴንሽኑ እዛ ጋር ነው የሚሄደው። ፈታላ አንድ አስተማሪ አስታውሳለሁ ሱሪውን ዝቅ አድርጎ መሄድ የነበረ እንደው ያኔ በበሬ ቁርዝ እንደው ክልክል ነው እንጂ በበሬ ቁርዝ አንድ ሁለቴ ብሸነቁጣው እንዴት ደስ እንደሚለኝ። ሱሪውን ፓንቱን የቻይና ፓንት የ10 ብር ፓንት ለማሳየት የራንግረር ዝቅ የሚያደርግ አስተማሪ አለ። ወረወሩ የሚታይ ከኋላ ካካ ነው እዛ እጭ። እንደው ሴቶችም ወንዶችም እዚህ ከኋላ ከፍታችሁ እንትን የምትሉ እዛው ለባልሽ ከፈቺ ምንድነው እዚህ ሜዳ ላይ የምታሳየን ጡት ምናምን ሆድ ከፍተው እጭ ፈላጊውላ እና እንዲህ አይነት ነገሮችን ማስቀረት ትልቅ ነገር ነው። በጣም ትልቅ ነገር ነው። ስለዚህ ቢኒያም የጠየቀን ጥያቄ በጣም ደስ የሚል ነው እና ሳልዘጋጅም ቢሆን አየሁ የተወሰነ ነገር እንትም ይያል በዘጋጅበት ብዙ ነገር መተንተን ይችል ነበርና እንደሱ አይነት ነገር ነው። እድሜና ጤናን እመኝልሃለሁ። የዘወትር ጸሎቴም ነው። ኤልያስ ናዝራዊ አጼ ግላውዲዮስ በጣም ከልብ ነው የማመሰግነው። ራሄል ፍርዳቡቅ የምወድ መምሬ ከሀገር ወጥተሃል። አንዱ ነው ግን ይቅርታ ህግና ስነ ስርዓት ሳላቅ አሜሪካን ባየኋት። በነገራችን ላይ አሜሪካ ብታት በጣም ነው ደስ የሚልሽ። አንዳንድ ሰዎች አሁን የምንለው የምንሰማው አይደለም ይላሉ። ኖ አሜሪካ አሁን ከተወሰነ ጊዜ በኋላ በጣም ለምለም ነው የምትሆነው። እንግዲህ ያለውን ብዛት የህዝብ ብዛት ተመልከቱት። በጣም ሰፊ ነው። ዲሲ ከአዲስ አበባ 1/3 ናት። ሲሶ ነው የምታክለው መጠኗ። አሜሪካን የሚያክል ሀገር ትመራለች። ዓለምን የሚያክል ነገር ትመራለች ዲሲ የሆነ ቢሮ ውስጥ። ግን ምንድነው ያለው ነገር ስትሉ አሁን ዲሲ ውስጥ ስትሄዱ ስቶፕ ሳይን አለ። ስቶፕ ካለ ኮምፕሊት ስቶፕ ፉል ስቶፕ ነው የምታደርገው። ኮምፕሊት ስቶፕ አድርጋ ከዛ ወዲህ ነው የምትነዳው። ኮምፕሊት ስቶፕ ሳታደርግ እንደመጣ ምንም መኪና የለም ብለህ ላጥ ብትል ካሜራ ብድግ ያደርግና እንካ ትቀጣለህ። ፔናልቲ አለ፣ ፋይን አለ፣ ቅጣት አለ፣ ብር አለ። ስለዚህ ቀጥ ብለን ነው የምትሄደው። ስፒድ 15 አለ፣ 15 ማይል 10 ካለ 10 ነው፣ 5 ካለ 5 ነው። ህጉን ተከትለህ ነው የምትሄደው። ካሜራ አንዳንድ አይተው እንትን የሚሉ ሰዎች አሉ። ግን በጣም የሚገርምሽ ህግና ስርዓቱ በትምህርት ቤት
በተለያየ ቦታ አሁን አሜሪካ ተማሪዎች እንዲህ የሚሆኑ ነው የሚመስል ነው። እንዴት ስነ ስርዓት ይዘው አብዛኛው ቦታ እንደሚማሩ አትጠይቁኝ። ለማየት ሞክሬ ነበርና በጣም ኃይለኛ የሆነ ስነ ስርዓት አለ እና አሜሪካን ብታያት በጣም ጥሩ ነገር ነው። ራሄል እኔ ሰው ከሀገሩ ይውጣ ብዬ ኢንከሬጅ ባላረግም ግን በቃ ሰው የሚኖርበት ሀገር ናት። ክርስቲያን most of us respect the law of traffic no matter police is present or not. It became a habit. Yes, it becomes a habit. በቃ ቀጥታ ሀቢት ሆኗል እንዳልከው ሀቢት ነውና በጣም ደስ ይላል። Jamal Mohammed, it's a great opportunity to share knowledge positively. More forward and keep it up. What should be the critical working culture of the young generation should learn from family, society and education centers ነው የሚለው። እንግዲህ ያንግ ጀነሬሽኑ ወይም አዲሱ ትውልድ የማን ነጸብራቅ ነው ስትል መጀመሪያ የቤተሰቡ ነጸብራቅ ነው። መልካም ቤተሰብ ያሳደገው ቁጭ ብሎ በወር አንድ ቀን ከልጆቹ ጋር የሚወያይ በዓል ሲኖር አብሮ የሚመገብ እንደውም በጣም በንጽህና ይሄ እንደዚህ እንዲበልተው እንዲመረውሩ ሰዎች አሉ። ብዙ እንዲጎርሱና ምሳ ሰዓት ላይ የቤት ስራ ልስጣችሁ ወይ ራት ላይ አብራችሁ ከቀረባችሁ እንዲያርገው እንደሚበትኑ ሰዎች አሉ። እኔ ትቼ ነው የምነሳው። እንዲያርገው እንደሚበትኑ አሉ። ከአመጋገብ ስርዓት ጀምሮ ቤተሰብ ቤተክርስቲያን እየወሰደ መስጊድ እየወሰደ በስነ ስርዓት ቤቲክስ እዛ ደግሞ ቤተክርስቲያንና መስጊድ የሚያስተምሩ ሰዎች የሚሄድበት ቦታ ላይ የቅዱስ ቁርአንና የመጽሐፍ ቅዱስን ትምህርት እንጂ ፖለቲካቸውን የማይተፉ የተገረዘ አንደበት ያላቸው ሌላውን ሃይማኖት የማይጠሉ። አሁን እኮ ጀግና የሚጫወተው ትንቢት ሲናገር ሌላ ሃይማኖት ላይ ነው። ስብከቱን ትቶ የሚወርፈው ሌላውን ሃይማኖት ነው። ስድድብ ነው። እኔ አልፈርድበትም። እንደውም የሚገርም ትውልድ ነው። እኔ ቦሌ ሃይ ስኩል አስተምር ነበር ለረጅም ጊዜ። እንዴት እንደማደንቃቸው ቦሌ ኤሪያ ላይ ኮሌጆችና ዩኒቨርሲቲዎች አስተምር ነበር። እንዴት እንደማደንቃቸው ተማሪዎችን በዚህ ሁሉ ውስጥ ወጥተው አንዳንድ ቤተሰብ ስታዩ የሚገርማል። አሁን አንድ ጊዜ ዩኒፎርም ያን ያልነበረምና 12 ክፍል ትዝ ይለኛል። ነዳኒ አሁን አሉ መመስከር ይችላሉ። ልጅቷ እዚህ ጋር መጣች። እንግዲህ ሃይ ስኩል ነው ልብ አድርጉ። እዚህ ጋር ከጉልበቷ ወደ ላይ ከፍ ያለ እንደ ቁጭ ብትል የውስጥ ሱሪያ የሚያሳይ አይነት አለባበስ ለብሳ መጣች። ወላጅ አንቺ አልኳት። ከዛ እናትየው ስትመጣ ከልጅቷ ያጠረ ለብሳ መጣች። ቅንቅን ያለች እንትን ናት። በቃ እምቢ ያለ ረጅም አይነት ነገር ናት። እንዲህ እያለች መጣች። ምንድነው ምናምን ችግሩ አለች። አይ ይሄ እዚህ አይነቱ አለባበስ አንድ ፕሮፌሰር የተናገሩት ነገር አለ። ሰው ስጋዊ ነው እና እነሱ ጭንቅላታቸው ውስጥ ያለውን ያውልቁ እንጂ ምንድነው ምናምን አይነት ነገር አለች። ኖ ሰው ስጋዊ ስለሆነ ይሰናከላል። አሁን በቤተክርስቲያን በተለያየ ቦታ ስላለ አለባበስ፣ በመስጊድ ስላለ አለባበስ ተቀምጧል። ትምህርት ቤት ተመሳሳይ ሴኩላር እንትን ነው። ስለዚህ አለባበሱ እንደዚህ ነውና እሷ ምን አልኳት? እናትየው ወላጅ አንጫ እሷ አልኳት። እናትሽ አሉ አልኳት። በአጋጣሚ አያት ነበሩ ልጅቷ። አዎ እሳቸውን አምጪ፣ አንቺን አላናግርሽም አልኳት። አንቺም ወላጅ አምጪ። እንደውም የባሰችው እሷ ናት። ስለዚህ ቤተሰብ ሼፕ ማድረግ አለበት ያንግ ጀነሬሽኑ። ከዛ ሲወጣ ድንጋይ የሚወራወርበት ሰፈር ከተወለደ ድንጋይ ነው የሚያነሳው። ሰው ድንጋይ ይዞ ልጆች ሲሮጡ ካየ ተከትሎ ድንጋይ ይዞ ነው። ስለዚህ ማህበረሰቡ በእድርም እኛ እኮ ጥሩ አደረጃጀቶች አሉ። በምንም መልካም እንዲሆን ያንን ማህበረሰብ ማውጣት። የቦረና ማህበረሰብ አሁን እንዴት እንደምወደው እንዴት አድርጎ እንደሚቀርጽ ትውልድን ወደ ገጠሩ ገብታችሁ የገዳ ስርዓቱ ላይ ብትመለከቱት። አንዳንዴ ስለ ገዳ ስርዓት ሳነሳ ሚንዘረዘረዋለሁ አነሳዋለሁ ሌላ ጊዜ እሱ አለ። ከዛ ትምህርት ቤት ሲሄዱ ትምህርት ቤትን ደግሞ ይመስላሉ ተማሪዎች። ስለዚህ ትምህርት ቤት ውስጥ ቅድም ካልነው የትምህርት ጥራት ጋር ይገናኛል ያለ ስርዓት። ከዛ ሲወጡ ማህበረሰብ ውስጥ የሚያዩት ምንድነው? ቢሮ ሲሄዱ ጉቦ፣ ገበያ ሲሄዱ ጉቦ፣ መሬት አስተዳደር ሲሄዱ ጉቦ፣ የመንገድ ትራፊክ አስተዳደር ላይ ጉቦ፣ ባለስልጣናት ሲቀብጡና ሲያብጡ ያሉ። ስለዚህ ይሄ ትውልድ ኤቲክስ እንዲኖረው ድሮ ሞራል ኤጁኬሽን የሚባል ነበር። አሁን ሲቪክ ኤንድ ኤቲካል ኤጁኬሽን ተብሎ ዝም ብሎ መሬት ላይ የማያዩትን ነገር ይማራሉ። ስለ ሂውማን ራይት ይማሩና ውጪ ሲወጡ ሂውማን ራይት የለም። ስለ ዲሞክራቲክ ራይት ይማሩና ውጪ ሲወጡ ዲሞክራቲክ ራይት የለም። ስለዚህ የሚማሩትም እንትን አይሉትም። እነዚህ አዋኪ ሁኔታዎች፣ እነዚህ ከባባዊ ሁኔታዎች እያሉ ወጣቱን ትውልድ መውቀስ አይቻልም። ጃፓኖች ለምንድን ነው በቴክኖሎጂ ከዓለም አንደኛ ናት? ማንም ጥያቄ ውስጥ አያስገባውም። ከፈለገው ሀገር ጋር ብታወዳድራቸው ጃፓኖች በቴክኖሎጂ አንደኛ ናቸው። በ5 ሰከንድ አንድ ቶዮታ መኪና ይወጣል። አሜሪካ መጣ አብዛኛው መኪና የጃፓን ነው፣ የጃፓን ስሪት ነው። ቶዮታና ሆንዳ ነው አብዛኛው መኪና። ጃፓኖች በቴክኖሎጂ አንደኛ ሆነው በስነ ምግባር ደግሞ ከዓለም አንደኛ ናቸው። ተመልከት፣ ቴክኖሎጂ ሰው ያበላሻል ለምትል ገንገበት
ጃፓን ሂድና ተማር። ሌብነት የሚባል ነገር የለም። በሰው መካከል ያለው መከባበር የተለየ ነው። የትምህርት ስርዓታቸው የሚገርም ነው። የኛው በተለምዶ ሃይላንድ ምንለው የፕላስቲክ ጠርሙስ እሱን እንትን ሲሉ እንዲያርገው ስለ ካይዘን እንትን አይታችኋል። እሺ ታርገው ጫፉን ከርነው እቺን አሳክለው ነው እንትን የሚሉት፣ አይከምሩትም። ከሱ ጀምሮ ያላቸው ስነ ምግባር በጣም የሚገርም ነው። ስለዚህ ያንግ ጀነሬሽኑ ከፋሚሊ ከሶሳይቲ ከኤጁኬሽን ሴንተር መማር ያለበትን ነገር ያገኝ አይደለም። ለዚህ ነው ወጣቱ ትውልድ ላይ ማልፈርድበት። ሲያይ ቲክቶክ ላይ ሲገባ እነገሌ ናቸው ያሉት። አሁን እኔ ጋር ስንት ሰው ነው ላይቭ እያያለሁ? 27 ብሳደብስ እንደነገሌ በሆንስ አሉ የሚባሉ በምድር ላይ የተሰበሰቡ ስድቦችን አውጥቼ ብለድፍ አቤት የሚከበኝ ሰው። ብልግና ብናገር አንድ ባለጌ ስዳደግ ሰው ያለ ትልቅ ሰውዬ እንወደዋለን ጠፋ ምናምን የምትሉ እጅግ በጣም እንትን ያለ ትልቅ በቃ አንድ ቀን ሰምቼው ደነገጥኩና ወዲያውኑ እንትን አልኩት። እንዲህ አይነት ሰዎችን እየተከተለ ምን ያደርግ? ቲክቶኩ፣ ዩቲዩቡ ምኑ ስድድብ ነው። አሁን ሰሞኑን አይታችኋል። የብርቱካን ጉዳይ አልቆም አለ። የብርቱካን ጉዳይ የአቦን መገበሪያ የበላ ያስለፈልፈዋል ነው። በቃ አልተዋል ነው ታውቁት። በቃ አጀንዳ አድርገው የፈለጉት ነገር አለ። የሆነ አጀንዳ ይፈጥራሉ። ከዛ መስራት የሚፈልጉትን እንትን ይላሉና ደረጀ ታምሬ ብርቅዬ አባታችን እንዴት እንደማከብር እውነት ማለት ታይቦጋለው እንዳንተ አይነት ይውልክ አሁን 40 ደርሱ ጥቂት ሰዎች እያያችሁኝ ነው። እግዚአብሔር ያክብራችሁ። እንግዲህ ተሳድቤ ሰው ከምሰበስብ አሁን የላይክ ፍለጋ ቢሆን እሳደብ ነበር። ምን ስድብ ደግሞ ምን ዕውቀት ይጠይቃል? ምንም ዕውቀት እኮ አይጠይቅም። ከአራተኛ ጨክፍል በመስኮት ማምለጥ ብቻ ነው የሚጠብቀው። አሁን ባለጌ ሆነ ቢኒያም በጣም ትክክል ብለሃል፣ አመሰግናለሁ። ክርስቲያን ፔዳጎጂ ብለሃል፣ እውነትን ነው። ፔዳጎጂ አለ፣ አንድራጎጂ አለ፣ የተለያየ አይነት ጎጂዎች አሉ። ልክ ጎጂ ምናምን ኦጂ እንደምንለው እና እነዚህ ፔዳጎጂው ቅድም ካልኩ አጠቃላይ ሁኔታ ጋር የሚገናኝ ነው። ይሄ ፔዳጎጂ ራሱን የቻለ ሳይንስ ነው። ፔዳጎጂ አለ፣ እዛ ላይ ሳይኮሎጂ አለ፣ ኤጁኬሽናል ሳይኮሎጂ አለ። በነገራችን ላይ ጀነራል ሳይኮሎጂም ኤጁኬሽናል ሳይኮሎጂም ፔዳጎጂም የተለያየ አይነት ነገሮችን በትምህርት ስርዓት ውስጥ ያስፈልጋሉ። እነዛን አንድ ላይ አጣምረህ ነው ውጤት የምታመጣው። ስለ ትምህርት ማዕከል አላነሳውም። ትምህርት ማዕከል በነገራችን ላይ የህትመት ቴክኒሻን እና የስዕልና ቅርጻቅርጽ ቴክኒሻን ሆኜ አይቼዋለሁ አውራጃ ላይና ብዙ ነገሮች አሉ እና ይሄኛው በጣም አስፈላጊ ነገር ነው። በጣም ነው የማመሰግነው። ከትምህርት ጋር አያይዘን ያነሳው ጥያቄዎች እየፈለኩ ነው። ወዳጆች የምታዩኝን ሰዎች አያችኋለሁ። በጣም እግዚአብሔር ያክብርልኝ። እንግዲህ ጤና ይስጥልኝ መምህር ራስ ሄኖክ ባለበት ሰላም ይብዛልህ። የሀገራችን የትምህርት ስርዓት በፍጹም ተማሪን ከፍ የማያደርግ ኋላ ቀር ነው። በተለይ ሌሎች ሀገራትን ትምህርት አሰጣጥ ስታይ ምን ደረጃ ላይ እንዳለ ቁልጭ አድርጎ ያሳያል። ልጄ ላስ የተባሉ ግለሰብ የሳይንስ ትምህርት በአማርኛ በሚል የጀመሩት ፕሮጀክት ጥሩ ስለሆነ ሁላችንም ለነገው ሀገር ተረካቢ ትውልድ የምናስብ ልንደግፋቸው ይገባል። በነገራችን ላይ መልካም የሆኑ የተለያዩ ነገሮች መደገፍ አለባቸው። የኛ የትምህርት ስርዓት ዋን ዌይ ትራፊክ ነው። መምህሩ ይለፈልፋል፣ ተዋናይ ነው። ተማሪዎቹ ዝም ብሎ የሚሞላባቸው ናቸው። እያሳተፈ አይሄድም። ማትስ ቅድም ጀምሬልህ ነበር። ማትስ ፊዚክስ የማይገባው ለምንድን ነው? አስተማሪው ገደረክ ኤክስ ዋይ ጭዳ ይልና ይሄዳል። ከአንደኛው ስቴፕ ምቀኛ ነው የሚመስሉኝ እኔ ይቅርታ አድርጉኝ። የሂሳብና የፊዚክስ አስተማሪዎች ማደንቃቸው አሉ። እንደነ መምህር እሸቴ፣ እንደነ መምህር አታላይ፣ እንደነ መምህር አምዴ ተማሪዎች የሚያደንቋቸው፣ እንደነ መምህር ጌታቸው፣ እንደነ መምህር ታፈረ ቢጠና፣ እንደነ መምህር ገብረሐዋርያት ገብረስላሴ በጣም የሚገርሙ አይነት የሂሳብና የፊዚክስ መምህራን አሉ። እንደነ መምህር ታከለ ዋቅጅራ በጣም የሚገርሙ የሂሳብና የፊዚክስ መምህራን አውቃለሁ። አብዛኞቹ ግን በሚገርም ሁኔታ እንደዚህ ከአንደኛው ስቴፕ ወደ አንደኛው ስቴፕ ተማሪዎቹ እንዴት እንዳለፉ ቀስ ብሎ በቅደም ተከተል ማአት ነገር ከሚያደርግ ቀስ ብሎ ምሳሌ አሳይቷቸው እንደሚገባቸው አስረድቶ ከትንሹ ወደ ትልቁ እያመጣ ብሄር ኖሮ እንዴት ይስተካከል ነበር። ስለዚህ የትምህርት አሰጣጥን ከተለያዩ ሀገሮች ተሞክሮዎችን ወስደን እሱን ነው የምናደርገው። አሁን ለተሞክሮ ሲሄዱ ብዙ ጊዜ የትምህርት ባለሙያዎች የሚሆኑ ምናምን ለተሞክሮ ውጭ ሀገር ሲሄዱ እንዴት አድርገው ፎቶግራፍ እንደሚነሱ የተለያዩ ሀገሮችን የተለያዩ ነገሮች እንደማይሆኑ እንጂ ተመልሰው ምን ተሞክሮ ይዛችሁ መጣችሁ ተብሎ ፕሮግራምም የለም ሲጀመር። እንደው የተሞክሮ የቴሌቪዥን ፕሮግራም አለ አይተሃል? ስንትና ስንት እንትን አለ። ግን ውጭ ሀገር ሄዳችሁ ለምሳሌ የአሜሪካን የመንገድ ስርዓት ተመልከተው።
የመንገድ ትራንስፖርት ሰዎች መተው የመንገድ ስርዓት ባለበት ይቀጥላል። እንዴት ነው የትራፊክ ፍሰቱ ተገቢ እንዲሆን የሚደረገው? እኔ ቆመው እኮ በራዳር እንትን ብለው የፍሰቱን ሲቆጣጠሩ አይቻልም። በስንት ሰዓት የት ጋር ይበዛል፣ በየትኛው መስመር ላይ ያሉ ወዴት የሚታጠፉ መኪናዎች ወይም ደግሞ አውቶሞቢሎች ተሽከርካሪዎች ችግር አለባቸው፣ የትኞቹ ጋር የመሳሳት አለ፣ እሱን ሁሉ አይተው ከወቅት አንጻር በ12 ወራት በተለያየ እንትን አጀስት አድርገው ስለሚያመጡ ፍሰቱ በአብዛኛው የተሳለጠ ነው የሚሆነው። ስራዬ ብለው እኮ ነው ከዚህ ሰዓት እስከዚህ ሰዓት ያለው ፍሰት እንዲህ ነው፣ በሰመር ላይ እንደዚህ ነው፣ በስፕሪንግ እንደዚህ ነው፣ በኦተመን እንደዚህ ነው። እያንዳንዱ ወቅት ላይ አይተው ነው የሚሰሩት። ስለዚህ የትምህርቱ ስርዓት ላይም አሁን ሲፒዲ የሚባል አለ፣ ኮንቲኒየስ ፕሮፌሽናል ዴቨሎፕመንት። እንደገና መምህራን ጥናትና ምርምር ያድርጉ፣ በግድ ነው ጥናትና ምርምር፣ በግድ ነው። በግድ ጥናትና ምርምር ካላደረግ እንደዚህ አታድግም። ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ተብሎ በቃ ስልችትም ያደርግ አስተማሪውን አላሰራ የሚሉ ማአት ነገሮች ይዘው ይመጣሉ። የሆነ ሀገር ይዘው ሲመጡ ይመጡና ቆይ ዝም ከምን ይሉና አስተማሪው ላይ ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ሲፒዲ ምናምን ይሄን አዘጋጅ ይሉትና ጭራሹኑ ዋና ነገሮችን ከማድረግ ይልቅ እየተኮራረጀ እየሰለቸው ያንን እየገለበጠ ምናምን እንዲጽፍ ስልችት እንዲል የትምህርት ስራ እንዲያስጠላ ነው የሚያደርጉት። ከሱ ይልቅ የመምህሩን ችግር ቀረብ ብለው ፈተው በትምህርት ማዕከል ውስጥ እንዴት አድርገው መሳተፍ እንዳለባቸው አሳይተው በመምህራን ማዕከል የልምድ ልውውጥ አንዳንድ አስተማሪዎች ሲያስተምሩ ይገርማል። እነሱ የሚያስተምሩበትን ስነ ዘዴ የልምድ ልውውጥ አይቶ መምጣት ነው የሚሻለውና አሁን ዳኒ አለ ለምሳሌ ሰሞኑን በጣም ቫይራል ሆኗል። በጣም እየታየ ነው። ዳኒ እና ማርታ እየቀረቡ ናቸው፣ በተለይ እሱ የማስተማር ዘዴ። ከዛ ቁጭ ብለው አንዳንዱ ምን ይላል፣ ቆይ ይሄ ልጅ ስላልተመረቀ የሆነ ችግር ይኖር። ምንም እኮ ጥናትና ምርምር አልጠይቅም። ያስተማራቸው ተማሪዎች ውጤታማ ሆነዋል። ወደድክም ጠላህም ያለውን ዕውቀት በሚገርም ሁኔታ ለተማሪዎች በሚገባቸው መንገድ ሄይ እያለ በሚገባቸው መንገድ አስተማሪ መተውን ቁጭ አሉ። በየቤቱ እኮ አስጠኛል፣ ግድል የሚያደርግ አስጠኛል። ያ ሁሉ አስጠኝ ዳኒ የሚያገኛቸው የተወሰኑ ሰዎች ነው። ኦንላይን ላይ ድጋፍ ነው። አስተማሪ እኮ አላቸው እነዚህ ሰዎች። የተለያዩ አይነት ሊያስጠኗቸው የሚችሉ ሰዎች አሉ። ግን አቅሙ የሌላቸው እድሉ የሌላቸው ሰዎች አዳዲስ የሆኑ ጽንሰ ሀሳቦችን አወጣ። አሁን እሱን ለማጠናል እንደው ትምህርት ሚኒስቴር ይሄን ነገር ይቀበለዋል ወይ? የሆነ ችግር አለ ወይ? እንዲህ አንዱ ብቅ ሊል ሲል እየደፈቅን ዘለዓለማችንን አናድቅም። ስለዚህ እንደዚህ አሁን አንተ ያልካቸው ግለሰብ አላየሁትም። ሀገር በቀል የሆነ ምን ያህል ያስኬዳል አሁን ባለው ዓለም አቀፋዊ ሁኔታ ውስጥ በዛ እስከ መጨረሻው እስከ ዩኒቨርሲቲ ለመማር የሚያስችል አቅም አለ ነው? አሁን ባለን ሀገራዊ ሁኔታ በአንድ ቋንቋ መሄድ እንችላለን ነው ስንል ሳልወድ በግዴኔ ወደ እንግሊዝኛው ነው እንትን ብለው በእንግሊዝኛ ከአምስተኛ ክፍል ጀምሮ ቢማሩ መርጣለሁ። በቃ ይሄ ዝም ብለን ከመንል እንደ አንድ ቋንቋ እንደ አንድ እንትን ይሰጣቸው ሰብጀክት ቋንቋ። ከዛ ውጭ ግን ትምህርቶቹ በእንግሊዝኛ ቢሆኑ ለምን ሃይ ስኩል ሲገቡ እንግሊዝኛ ነው፣ ዩኒቨርሲቲ ሲገቡ እንግሊዝኛ ነው፣ ሲያስተምሩ በእንግሊዝኛ ነው፣ በመላው ዓለም ሲሄዱ በእንግሊዝኛ ነው። ስለዚህ እንዲህ ውጥንቅጡ በበዛበት እንትን አንዱ እንግሊዝኛ ነው። እኔ እንደውም የነሱን አልቀበልም። ይሄ አማርኛን ኦሮምኛን ምናምን ከክልል እኮ ሰው ይንቀሳቀሳል። በቃ በረት ሆነና በዛ አሰብን እንጂ አንድ ልጅ እስከ 4ኛ ክፍል ኦሮሚያ ተምሮ ኦሮምኛ ብቻ ተምሮ አማራ ክልል ቢሄድስ አማራ ክልል ተምሮ እንዳንገናኝ የሚደረጉ ነገሮች ናቸው። እነሱ መልሰው ፖለቲካ ውስጥ ስለሚያስገቡኝ አንጀቴ ያራል። ተወኝ። እግዚአብሔር ባርኮት ቆንጆ አድርገው ነው ያብራሩት። ጆሮ ያለው ይስማኤላል ቢኒያም አመሰግናለሁ። ሰለሞን ኃይለማርያም እንደዚሁ እንደምን ዋልክ ታሪክ መምህርና ተመራማሪ ወንድማችን መምህር ታዬ ቦጋለ ጤና ይስጥልኝ፣ በጣም አመሰግናለሁ። ክርስቲያን ዶንት ዩ ቲንክ አስ ኤ ካንትሪ a radical change has to be implemented to across the board? እንግዲህ ራዲካል ቼንጅ ስር ነቀል የሆነ መሰረታዊ ለውጥ አለ። እኔ አሁን ራዲካል ቼንጅ ማምጣት አንችልም ክርስቲያንዬ። በእኔ እምነት ራዲካል ቼንጅ በጣም ከባድ ነው። ብዙ ትራንስፎርሜሽን የሚጠይቅ ነገር ነው። ስር ነቀል የሆነ ሙሉን የማጥፋት ነው። እንደሱ አይነት ነገር ደግሞ ከዜሮ ያስጀምረናል። ስለዚህ የሚሻለው ለምሳሌ ውጭ ሀገር መገርሳ ጎጆ ቤት ቢሰራ ወይሳ ዛኒ ጋባ ይቀልጻል። ኤድዋርድ ማን ነው በፈረንጅ ስም ባደርገው ይችላል። እንደዛ እያደረገ ይቀጥላል። ከዛ ስካይ ስክሬፕ ይሰራሉ። እዛው ላይ ተመስርተው ያንኑ ያሻሻሉ፣ ሞዲፋይ እያደረጉ ይሄዳሉ። እኛ ሀገር ግን መገርሳ ጎጆ ቤት ቢሰራና ዲሳሳ ዛኒ ጋባ ቢቀልስ ወኒ ፈልፈልቱ ከም ብሎ ሳት ይለቅበታል። ስለዚህ ያለውን ነገር እያሳደገን ምን ሄድበት። እኔ ከራዲካል ቼንጅ ይልቅ ሪፎርምን ነው መመርጠው። ጥገናዊ የሆነ የተበሳሳውን እየጠገኑ መምጣት። ምክንያቱም ራዲካል
ማለት ብዙ ነገሮችን ነው በአንዴ የምንቀይረው። እሱን ማድረግ ደግሞ በአንድ ጊዜ ከአንድ ስቴፕ ወደ ሌላ ስቴፕ ይሄ ግራንድ ሊፕ ፎርዋርድ ቢሆንም ግን ሳትረግጥ መዝለል ነው የሚሆነው። እሱ ደግሞ አይቻልም፣ መሰበር ነው የሚሆነውና እኔ ከራዲካል ይልቅ ይቅርታ አድርግልኝ አንተንም ሐሳብ እቀበለዋለሁ፣ ግን በእኔ እምነት ከራዲካል ይልቅ ሪፎርሚስት የሆነ አፕሮች ብንከተል በጣም መርጣለሁ። በጣም ነው በእውነት ክርስቲያን ማመሰግነው። በጣም ደስ የሚሉ ሐሳቦችን እያነሳ ነው። እንዲህ አይነት ሰዎች እንደውም ችክ ብዬም ረጅም ሰዓት ቆይቼ በገባ ሰዓት እያየ ብሄድ ጥሩ ነው። ሰብለ መንግስቱ ታንክስ ትላለች። ሰብሊት በጣም አመሰግናለሁ። ሰለሞን ኃይለማርያም ተባረክ ይላል። እጅግ አመሰግናለሁ። ማሜ ዴሊቨሪ እንዴት ነው ማሜ? እንግዲህ አሁን እየተወያየን ያለ ነው ስለ ትምህርት ስርዓት፣ ስለ ሀገር እድገት፣ ስለ ተለያየ ነገር ነው። ዛሬ ዝናብ አለ። ዝናብ ስላለ የተወሰነ ነገር ያስቸግራል። ከዛ ውጭ ግን የዴሊቨሪ ስራ በዚህ ሰዓት ላይ በጣም ቆንጆ ነው። እግዚአብሔር ይመስገን። ትንሽ ሰዓት ሰርተሽ በፊት ቀን ሙሉ ሰርተሽ ከምታገኘው የተሻለ ነገር አለው ዴሊቨሪ እና በጣም አሪፍ ነው። ማሜ አጥናፉ በጣም አመሰግናለሁ። እግዚአብሔር አክብርልኝ ስለ ዴሊቨሪ በመጨነቅሽ እግዚአብሔር ሰብለ መንግስቱ ጋሽታዬ አትላንታ ነው ያሉት። የት ኖት ነው የምትለው ሰብለ? አሁን ያለሁት ዲሲ ዲኤምቪ ኤሪያ የሚባል ዲሲ፣ ሜሪላንድ እና ቨርጂኒያ ሶስቱ ዋና ከተማው ያለበት ድምቅምቅ ያለው አካባቢ ነው ያለሁት። አትላንታ ከዚህ በፊት መጥቼ ነበር። በጣም ወድጀው የሄድኩት ከተማ ነው። እጅግ በጣም ደስ የሚል ነው። አትላንታ አይደለም ወንድም የሺጥ ላይ ተንፍሱ በኢትዮጵያ አስተዋይና ብልህ መሪ ቢኖር ኖሮ ታዬ ቦጋለን የትምህርት ሚኒስትር ያደርገው ነበር ነው የሚለው። እንግዲህ ወንድሜ መልካም ነገር ስለተመኘህልኝ ከልብ አመሰግናለሁ። እኔ በየትኛውም ቦታ ላይ እንደው ከስሮኜ በማማከር የተለያዩ ስብሰባዎች ላይ የተለያዩ አይነት ጥናታዊ ጽሁፎችን በማቅረብ እነዛ ተግባራዊ እንዲሆኑ በማድረግ ክፍተቶችን ያዩ መሄድ ላይ ነው። በጣም ትንሽ ስለሆንኩ በዛ ደረጃ መድረስ አልችልም፣ ግን ስለ መልካም ሐሳባችሁ በጣም ከልብ አመሰግናለሁ ወንድሜ ሽጥላ። ሰለሞን ኃይለማርያም ያው በትክክል እውነት ነው እያለ ነው። እንግዲህ ሌሎች ነገሮች አላይም። እንዲህ አይነት ትልልቅ ሰዎች ወደዚህ ጋር ገብታችሁ እናንተም ጭምር ማየታችሁ በጣም ነው ደስ እያለኝ የመጣው። እንግዲህ ይሄንን ካልኩ በኋላ ለዛሬ ይበቃኛል። ምክንያቱም እንዲህ የሁላችሁ አሁን ጥያቄዎች ስለነበሩ ዛሬ በደንብ እንትን ብላ እና ጥያቄዎች ስላሉ የተሻለ እንድንወያይ እድል ሰጥቶናል። አሁን በኢትዮጵያ ፖለቲካ ላይ ትናንት አሁን ስለ አፄ ምኒልክ አንስቼ ነበር፣ አነሳሁት። ወደ 6900 ምናምን ሰው ነው ያለው። ስድብ ቢሆን ማአት ታያላችሁ። ለእኔ ከሆነ አነሳሁት። የሆነ ነገር ማገኝበት ነው የሚመስላችሁ። በጣም የሚገርመው ነገር ስለ አፄ ምኒልክ የተለያዩ ጥያቄዎች ሲነሱ ከእኔ እኮ ሰምተህ ነገ የተለያየ ቦታ ላይ ውይይት ቢኖር ያንን ውይይት ልታነሳበት የሚጠቅም በጣም በርካታ የሆነ ነገር ትናንት አጀንዳ አንስቼ ነበረ። ከዛ ሳየው 6900 ከ7000 ሰው በታች ነው ያየው። ኧረ እባክህ ተው እያልኩ አነሳዋለሁ። ለእኔ ከሆነ እኔ እኮ በዚህ ሰዓት ላይ ቁጭ ብዬ አንድ ዳር ይዤ እንትን ማለት የተለያየ ነገር ቻት ማድረግ ከተለያዩ ሰዎች ጋር መደዋወል ምናምን ይችላል፣ ግን ለሀገር የሚጠቅመውን ነገር አስተዋጽኦ ላበርክት ብዬ ነው። አሁን በዛሬ ላይ ብትመለከቱ ብዙ ነገሮች ታገኛላችሁ። እና ይሄኛው እንግዲህ አስቡት እስካሁን እዚህ ጋር መጥቼ ኮፒ ፔስትም እያደረጋችሁ ድንገት ያልወጣልኝ ካለ ጓደኞቼ እስቲ አንድ መሰላ ላሊንጎ አንድ ጥሩ ነገር አምጥቶልኛል። መሰላ ላሊንጎ ቲቸር ታዬ ቦጋለ አርጋ ዩ አር ጂኒየስ ግሬት ማን ኮንቲኒው ሙቪንግ ፎርዋርድ እና አንበሳ ለግ ወንድማችን ኑርልን ዊ አፕሪሺየት ዩ ዩር አክቲቪቲስ ነው የሚለው። በጣም 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 ከልብ አከብርሃለሁ። አም ከምባታ ሪጅን ሴንትራል ኢትዮጵያ ዊ ሪስፔክት ዩ። በነገራችን ላይ ደስ ይላል። ይኸውልህ ከከምባታ ከሀዲያ ከወላይታ ከጋሞ ጎፋ ዳውሮ ኮንሶ ከተለያዩ ኢትዮጵያውያን ወጥተን አንድ ላይ ሰው የሆንን በአንድ ሀገር ኢትዮጵያ የተሳሰርን መልካችን ከሞላ ጎደል ተቀራራቢ ሆነ በሁሉም ማህበረሰብ ውስጥ አጭር መካከለኛና ረጅም ያለ በሁሉም ማህበረሰብ ውስጥ ጥቁር ምንድነው ቀይዳማ ጠይምና ቀይ ያለ በጣም የሚገርም አይነት ሃይማኖት የሚያስተሳስረን ባህል የሚያስተሳስረን አንዳችን በአንዳችን ውስጥ ያለን የቀደምቶቻችን አጥንት በተለያዩ ቦታዎች ላይ ተከስክሶ አንድ የሆነ ደማቸው ፈሶ አንድ የሆነ የተሰናኘ እነሱ ለሀገር ለመሞት አንድ ላይ መሆን እኛ ለመኖር አንድ ላይ መሆን ከበደ። እነሱ ለመሞት አንድ ላይ ሆኑ፣ መስዋዕትነት ለመክፈል አንድ ላይ ሆኑ። እኛ ግን አብሮ ለመኖር አቃተን። በጣም አጭር እድሜ ከኮንትራት ያነሰች ኮንትራት እኮ መውጣበትን ቀን አውቃለሁ። ኮንትራት ከኮንትራት ያነሰች እድሜ ይዘን
እርስ በርሳችን ፈልገን ባልመጣንበት ማንነት ምን ጠላላው ነው። ፈልገን ባልመጣንበት ማንነት ኦሮሞ አማራውን ሳይ፣ አማራው ኦሮሞውን ሳይ፣ ኦሮሞ ትግራዩን ሳይ፣ ትግራይ ኦሮሞውን ሳይ፣ አማራና ኦሮሞ ትግራይ እንደዚህ ሲተያዩ፣ ከምባታ ሀዲያውን ሳይ፣ ሲዳማ ወላይታውን ሳይ፣ የሆነ ስሜት ቦረናው ጉጂውን ሳይ የሆነ ስሜት እንዲሰማው ያደረገን አሁን ጎጃም ጎንደሬውን ሳይ የተለያየ ስሜት እንዲሰማን እያደረገ ያለው ነገር ምንድነው ብላችሁ ስታስቡ ክፋት ነው። ማንም ሰው አንተን ጠልቶ ጎረቤት ሆኖ አልተወለደም። በሚሊዮኖች የሚቆጠሩ የወንድ ዘሮች ሲሮጡ እንግዲህ ታላቁ ሩጫ እንኳን እንደዚህ አይደለም። በሚሊዮኖች የሚቆጠሩ የወንድ ዘሮች ወደ ሴት እንቁላል ሄዱ። አንድ ጊዜ አይቼ ቁጥሩ የሚያስደነግጥ ነው። እነዚህ ሁሉ ሮጣው አንዱ ቀድሞ የደረሰው ያችን እንቁላል መታት። ከዛ በኋላ በዛ ውስጥ ተጸነስኩ። እኔ የለሁበትም። እኔ ጠይቄ አይደለም ነገርኳችሁ። እኔ ሁንና ተወለድ ብትሉኝ ኖሮ የዓለምን ሰው በሙሉ አሳይተውን የቢል ጌት ልጅ ለመሆን ከሴቶች ኦፍራ ዊንፍሬን ወይ የሆነ ሰው መርጥ ነበር። እናቴን ባላያት ኖሮ አሁን ምረጥ ብትለኝ ከማንም ጋር እናቴን ከማንም ጋር አባባዬን አላወዳደረውም። መርጫ አልመጣሁም ነበር። ኢትዮጵያ ውስጥ ወለድ ነበር። ሰው የሚታገትበት፣ ሰው የሚገዳደልበት፣ ሰው የሚጠላላበት ሀገር ወለድ ነበር። ሀገር ምረጥ ብትለኝ ኖሮ ኢትዮጵያን ካወቅኳት በኋላ ግን ወደድኳት ከነ ችግሯ። ግን ሀገር ምረጥ ብትለኝ ኖሮ መጀመሪያ አሳይተኝ ሳልወለድ በፊት ብሔረሰቤን አልመረጥኩም፣ ጾታዬን አልመረጥኩም። ጾታዬን ምናልባት ወንድነትን ፈልገው ይሆናል። አልመረጥኩ። መልኬን አልመረጥኩት። መልክ አሁን ምረጥ ብትለኝ መሬት ላይ አሳይተህ የሆነ እንግሊዝ ሀገር ተጫዋች ነበር ዴቪድ ቤካም ብቻ የሆነ ደስ ይለኛል። እሱም በመስል ደስ ይለኝ ነበር ምረጥ ብባል። አሁን ግን ሌላ መልክ ምረጥ ብትለኝ አልፈልግም። እዚህ ላይ ሌላ ፊት አንተ ብትገጥምብኝ አልፈልግም እንጂ አፖች አሉ። አሁን ቆንጆ የሚያደርጉ አፖች አሉ። ከዚህ አሁን ካለኝ ቁንጅና ከዚህ አሁን ካለኝ ውበት በላይ የሚያደርጉ አፖች አሉ። ግን ምረጥ ብባል ይሄን አልመርጥም ነበር። ቁመቴን እንዳለ ባለበት ሁኔታ መርጠው ነበር። ቁመናዬን ባለበት ሁኔታ መርጠው ነበር መፈልጋቸው። ግን አንዳንድ ማስተካከላቸው ነገሮች ነበሩ። አይኔን ራሱ እንዲሆን ፈልግ ነበር ከነ ጥራቱ። ምክንያቱም የፈለገ ትንሽ ፎንት ሳይዝ የሚያነባ አይን ነው ያለኝና ፈልገዋለሁ። ጤናዬን ፈልገዋለሁ አሁን ያለኝ እና ቤት ምረጥ ብትለኝ መርጫ አይደለም። መኪና ምረጥ ብትለኝ ይሄን መኪና አይደለም የምመርጠው። እና እያንዳንዱ በምርጫችን የመጣ አይደለም፣ በሂደት የሚፈጠሩ ነገሮች ናቸው። ስለዚህ ለምንድን ነው የምንጠላላው? እና አሁን አንተ ከከምባታ ስትለኝ እንዴት ደስ አለኝ መሰለህ። በጣም አሁን ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ምናምን የሚለው ስም ኢትዮጵያ የሚለው ቅጥል ራሱ መምጣቱ እንዴት ደስ የሚል መሰለህ። አሁን ደግሞ የክልል የሚለው በረት ክፍለ ሀገር ወደሚል ተቀይሮ የተለያዩ ከኢትዮጵያ ጋር የተያዙ ስሞች እየመጡ ቢመጡ ብዙ ነገር እየተሻሻለ ይመጣ ነበር። ግን ለመለወጥ አልፈለግንም። በቃ ብሽሽቅ ነው። አሁን በብርቱካን እንኳን በቃ የፖለቲካ ድል ተገኘ ተብሎ በሁለቱም በኩል ይራኮቱልሃል። በቃ ተውኩት እና ምን እንደሚሻለን አላውቅም። ስንትና ስንት የምናወራበት ርዕስ እንዳለ እያለ ይሄው ብርቱካን ተነቀሷት። ኧረ በለው ምን አይነት አስተሳሰብ ውስጥ እንዳለን ሚዲያው ራሱ የሚሰራቸው ነገሮች ስንትና ስንት የሚገርሙ። አሁን እኮ ቲክቶክ ላይ አንድ ማን አብዲሳ የሚባል ልጅ አለ። የሚገርም ነገር ያቀርባል። የሚገርሙ ይዘቶችን የሚያቀርቡ ሰዎች አሉ። አሁን አቤል ብርሃኑ የሆነው ልጅ የተለያዩ ቦታዎች ላይ የሄደ በሚደንቅ ሁኔታ የዓለምን ባህል የዓለምን አኗኗር ያሳየናል። እነዚህ ኢንከሬጅ የተደረጉ አይወጡም። ሜንስትሪም ሚዲያው እኮ አንዳንዴ ወስዶ እንዲህ አይነት ነገሮችን ውይይት አድርጎ ፕሮግራም ይዞ ሰዎች አማራጭ ነገር እንዳያዩ። አሁን የምናየው ምንድን ነው? አውቶቡስ ተጠለፈ፣ ልጆች ታገቱ፣ የሆነ ሰው ጠፋ፣ ምን አለ። ከዛ ደግሞ ወደ ፌስቡክም ስትገቡ አንዳንድ ገጾችን ማየት አልፈልግም። በቃ ለመርዳት አሪፍ ነው፣ ግን በቃ የሚያሳዩን በሙሉ ሰቀቀን ብቻ ነው። ሰቀቀን እና እስቲ ወጣ እንበል እባካችሁ። መልካም እንሁን። መልካምነት አያጎድልም። እግዚአብሔር የከለከለን ነገር የለም። በፍቅር ስንመጣ ከአንድ ካለፍን ጨብጥ፣ ቂጥኝ፣ ከርክር፣ HIV ኤድስ፣ ሄፓታይተስ B፣ ሄፓታይተስ C፣ እርግማን፣ ዲመን መንፈሶች የተለያዩ መቀባበል ነው የሚሆነው። በአንድ ረግተን በአንድ ተወስነን ስንኖር አእምሯችን እጅግ በጣም የተረጋጋና መልካም ይሆናል። በአንድ እግዚአብሔር የከለከለን ነገር የለም። ሆዳችን ትንሽ ናት፣ አላሰፋትም። ደስ ይላል። እነ ጉማሬ እና ሳማ ምናምን እና አህያ በጣም ነው የሚወጡት። ትንሽ ሆድ ናት። ይሄንን ወደ ከርስነት እንዳይቀየር
ከርስ ደግሞ እርግማን ነው በእንግሊዝኛው። ከርስ በእኛ ደግሞ ከርሳምነት ነው። ስለዚህ ወደ ከርስ እንዳይቀየር በተወሰነ ደረጃ ትንሽ አደረጋት። ይሄንን ትልቅ አደረገው። ይገርማል እግዚአብሔር አፈጣጠር። ይሄ ከሁሉም እንስሳት የሚበልጥ፣ ይሄ ደግሞ ከሁሉም ድመት እንኳን ከኛ በላይ ትበላለች። ይገርመኛል። ድመት እቺ ኮሳሳ ኮስማና ከኛ በላይ ትበላለች። እኔ ይገርመኛል እግዚአብሔር እንዴት አድርጎ እንደፈጠረን። ዝም ብሎ የሚያጋብስ ካልሆነ በስተቀር ትንሽ በልተህ ትጠግባለህ። የሚገርም አይነት አፈጣጠር ነው እግዚአብሔር እኛን የፈጠረን፣ የሚደንቅ አይነት። ግን ይሄንን የሰውነት ክብር ይዘን እንሂድ። አመሰግናለሁ። አብራችሁን ለቆያችሁ ያያችሁ ይላላችሁ ሁሉ እግዚአብሔር እጅግ በጣም አብዝቶ ይባርክልኝ። አበቃ።